ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች ተመልካቾች እንደምንሰነበታችሁ እንደምንከረማችሁ ጉደኛው ጠቅላይ ሚኒስተር ዶክተር አብይ ኑና ሞክሮኝ ሲሉ እየፎከሩ ይገኛሉ። አጫሉ የተገደለው ውጣ ብለነው ነበረ ፍለፊት ታግሎ የሞተ ጀግና ነው ብለዋል። እናንተም ባህር ማዶ ቁጭ ብላችሁ መፎከር አያዋጣም። እንዳጫሉ ኑና ሞክሮኝ ብለዋል። ገዳዩ ማን ይሆን? እኚሁ ጠቅላይ ሚኒስተር በአቃቤ ሕጋቸው አክለውም አንድ ነገር አሰሙን። ዛሬም ገዳዩም ሸኔ ነው አሉ። ቀጠሉ። ሰኔ እየተገናኘን ከሸኔዎች ጋር ግድያን እንመክራለን፣ የሚያወሩት ትግርኛ ነው ብለዋል። ሳታማኝኝ ብላኝ እንዳለችው አሞራ ይሆን? ትግርኛ ተናጋሪዎችና ኦሮሞን ለማባላት ኦሮሞና የኦሮሞ ነጻነት ግንባር ለመክፈል ሆን ተብሎ የታቀደ ነው። እነዚህ ወንበዴዎችን ልክ ማስገባት አለበት መንግስት አሉ ሙርከኛው ጀነራል። ግንባሩን ማለት ይጠበቅባቸዋል ሲሉም ገልጸዋል። እውነት ግንባር ወይስ ስለ ግንባር የሚያውቁ ይሆን? የትግራይ ልጆች እነሳቸውን ሲገልጹ ሳይተኩስ የተማረከ ጀነራል ይሏቸዋል። እውነት ይሆን? ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከእንግዶቼ ጋር ቆይታ እንድታደርጉ እጋብዛለሁ። እንግዳዬ ሁለት እንግዶች ጋብዣለሁ። ዶክተር ሩንዳሳ እሸቴ፣ አቶ ረጋሳ ዋልጅራ ከእኔ ጋር ቆይታ ያደርጋሉ። መልካም ቆይታ። እንግዶቼ ቃለመጠይቁ ከማድረግ በፊት እንኳን ደህና መጣችሁ። ተግናለው ኢዮብ ረጋሳ ዋልጅራ ነኝ። ዋልጅራ ሳይሆን ገለቶ ኢዮብ ባየ ገለቶ። መልካም አመሰግናለሁኝ። ቅድሚያ እስኪ ስለ ኦሮሚያ ውሎ እንዳስስ። ኦሮሚያ እንዴት ሰነበተች? እንዴት ከረመች? በተለይ በአሁኑ ወቅት ኦሮሚያ ውስጥ ደም እየፈሰሰ ይገኛል። ይህንን ደግሞ የሚያደርገው መንግስት እንደሚለው ኦነግ ነው ይላል። እውነት ይሆን? ዶክተር ሩንዳሳ። ግድያውን ነው የምትጠይቀኝ? ሸኔዎች ናቸው አጫሉን የገደሉት ነው የምትለኝ? ኦሮሚያ እንዴት ሰነበተች? ኦሮሚያ እንዴት ሰነበተች? ኦሮሚያ እንግዲህ አሁን ተዘጋግቷል። ምንም እንቅስቃሴ የለም። የኢኮኖሚ ምንም አይነት ቢዝነስ በመላው ኦሮሚያ ተዘጋግቷል። በዓለም ዙሪያ ደግሞ ኦሮሞዎች አካባቢ ሃይማኖት፣ እድሜ፣ ጾታ ሳይለያቸው ተደራጅተው በጠቅላላ በዓለም ዙሪያ ከዚህ ከአረመኔው ጠቅላይ ሚኒስትር ተብዬው ጋር ግብግብ እየፈጠሩ ነው። በሀገር ውስጥም እንግዲህ ወቦም የበኩሉን አስተዋጽኦ እየተወጣ ነው እና በአጠቃላይ ቀድሞ የነበረው የትግል ስልት መልኩን ብልህ እና ልምድ ባለው ልምድ ላይ ተመርኩዞ እንቅስቃሴ እያደረገ ይመስለኛል። ባጭሩ ደግሞ እሳቱን ለማጥፋት አሁን የተቀጣጠለውን አብዮት ለማስቆም የሚቻል አይመስልም። ብቻ በአጠቃላይ እንደሰማሁት ከሆነ ምንም አይነት የኢኮኖሚ እንቅስቃሴ የለም። የዋጋ ንረት 1 ኪሎ ሽንኩርት ስንት ብር ነው አሉ? 125 225 እነዚህ ነው አሉ። እና በአጠቃላይ ኑሮም እየተወደደ ነው። ልክ እንደ ኤርትራ ማለት ነው። በአሁኑ ጊዜ ኤርትራ አንድ ዳቦ አይገኝም፣ የሚላስ የሚቀመስ የለም ተብሎ ከኤርትራም ሰምቻለሁ። በአጠቃላይ ሆርን ኦፍ አፍሪካ እሳት ላይ ነው። መልካም አቶ ረጋሳ። ያው እንግዲህ ኦሮሚያ ምን ላይ ነች የሚለው የኦሮሚያ ውሎ በየቀኑ እንደምናየው በተለይም ላለፉት 2 ሳምንታት ከአርቲስት አጫሉ ሁንዴሳ መገደል ጋር ተያይዞ ብሶበታል፣ እጅግ በጣም ብሶበታል እና ኦሮሚያ በአጠቃላይ እየደማች ነው። ሀገሪቷ ካላት 9 ሪጅናል ስቴትስ ባለው ፌደራል ስትራክቸር ማለት ነው ኦሮሚያ የጥቃት
ኢላማ ስለመሆኑ አሁን ፍንትው ብሎ እየወጣ ነው። የኦሮሚያና የኦሮሚያ ህዝብ የኢትዮጵያ መንግስት እና የቀድሞ የስርዓት ናፋቂዎች የጥቃት ዓላማ ሆኖ ፍንትው ብሎ ወጥቷል። ፊት ለፊት እየተጋፈጠው ያለው የኦሮሚያ ህዝብ ነው ማለት ነው። ምክንያቱም ከትግራይ አካባቢ ብዙ ሰማው ሁከት የለም። እንዲያውም ምናልባት በኋላ ላይ ልንመጣበት እንችላለን። የትግራይ መንግስት ልክ ራሱን እንደቻለ መንግስት መግለጫ አውጥቷል። እሱ ላይ እንወያያለን በኋላ ላይ። ከአማራ ሪጅናል ስቴት ያን ያክል በመንግስት ጥቃት የሚደርስበት በተለይም በታጠቀው የመንግስት የመከላከያ ሰራዊት ጥቃት የሚደርስበት ብዙ አይታይም። በእርግጥ አገው፣ ቅማንትና በተለያዩ አካባቢዎች ልክ እንደ ኦሮሚያ የቀጠሉ ግፎች አሉ። በሌሎችም አካባቢዎች እንደ ኦሮሚያ እንደዚህ የጎላ የመንግስት ወታደር ወይም ደግሞ የሀገር መከላከያ ሰራዊት ጥቃት አይሰማም። በአጠቃላይ ኦሮሚያ እየደማች ነው። አሁን ሁኔታው ኦሮሞና ኢትዮጵያ ወይም ደግሞ ኦሮሚያ ቨርሰስ ኢትዮጵያ እየሆነ እየመጣ ነው ማለት ነው እና ሀገር በአጠቃላይ አፋፍ ላይ ደርሷል ለማለት ይቻላል። ይሄ እንግዲህ ዶክተር ሁንዳሳ እንዳለው ያለውን የዋጋ ንረት ሰው ፈርቶ ቤቱን ዘግቶ ቤት መቀመጥ የኖርማል ላይፍ መቋረጥ፣ በፊትም በኮቪድ-19 ምክንያት የተቋረጠው ኖርማል ላይፍ አሁን ደግሞ በጸጥታ ምክንያት ሰዎች እየተገደሉ እየታመሱ እየታሰሩ የታሳሪዎችን ብዛት መንግስት ተብዬው ራሱ አድሚት እንደሚያደርገው ወደ 5000 ምናምን ደርሷል። ይሄ ነው እንግዲህ ያለው። ሌላው ደግሞ በኋላ ለምንመጣበት የዛሬው የጠቅላይ አቃቤ ሕግ ወደ ኋላ እንመለስበታለን። ብዙ እንትኖች አሉ፣ በኋላ ላይ እንመጣበታለን። መልካም ያመሰግናለሁ። እሱን ወደ ኋላ እንመለሳለን። ዶክተር ሁንዳሳ እንግዲህ ከአርቲስት ሃጫሉ ግድያ በኋላም ኦሮሚያም ወደማይወጡበት አዘቅት ውስጥ እየገባች ነው የሚሉ ብዙዎች ናቸው። በተለይ የኦሮሞ ወጣት ቄሮ የሚባለው እንቅስቃሴ አድርገው የብሔር ተኮር ጥቃት እየፈጸመ እንዳለ የተለያየ ሚዲያዎች፣ በውጭ ያሉ ሚዲያዎች ይዘግባሉ። የአንድነት ሚዲያዎች ለምሳሌ 236 እንደተገደሉ የሚገለጸው የኦሮሞ ተወላጆች ተገለው እያለ ብሔር ተኮር ሆኖ አማራ፣ ጉራጌ እንደተገደለ ተደርጎ የተለያየ ነገር እየተዘገበና የተለያየ ቅስቀሳ እየተደረገ ነው ያለው። የኦሮሞ ህዝብ ትግል የቄሮ እንቅስቃሴ ለነፃነት፣ ለክብር፣ ለፍትህ ከሆነ ለምንድን ነው ብሔር ተኮር ተደርጎ ወይም ሌላ ብሔርን ለማጥቃት የተነሳበት ቄሮ ለምንድን ነው? ምንም የማያውቀው ሚስኪን የሌላ ብሔር ተወላጅ ለምንድን ነው ይሄ ነገር እጣ የሚደርስበት? ለምንድን ነው የሚገደለው? ለምንድን ነው የሚደበደበው? እንግዲህ በኢቮሉሽን የምታምን ከሆነ ሰምዋት ከነበረን የነበርንበት የኢንፌሪዮሪቲ ኮምፕሌክስ ሰው አይደለሁም፣ ኦሮሞ አይደለሁም፣ ስሜ የኦሮሞ ስም ያሳፋሪ ነው፣ የኦሮምኛ ቋንቋ ያሳፍራል፣ ኤኒቲንግ ኦሮሞ፣ የኦሮሞ ሃይማኖት፣ የኦሮሞ ዳንስ፣ ሙዚቃ፣ ባህል የሁሉ ኋላ ቀር ነው የሚል እምነት ከኦሮሞ ውስጥ ወጥቷል። በተለይ ከዚህ ጄኔሬሽን አእምሮ ውስጥ የለም። አሁን የተቀሩት እንስሳት ስል ስቲል በእንስሳ ደረጃ ያሉ ማንነታቸውን መልሶ ማየት የማይችሉ ኢቭን መስታወት እንኳ ለምሳሌ እንትን የሆነ ሪሰርች አቻለው ጫካ ውስጥ ትልቅ ጃያንት መስታወት አስቀምጠው የሆኑ ሪሰርች አድራጊዎች የተለያዩ እንስሳቶች መጥተው ዞር ብሎ እንኳን አያዩትም መስታወቱን። ምክንያቱም ኪሮሲቲ የለም። እኔ እዛ መስታወት ውስጥ ያለሁት እኔ ነኝ ወይስ ሌላ ሰው ነው ሌላ እንስሳ ነው ብሎ የማያዩ እንስሶች እንደዛ አይነት ኪሮሲቲ የላቸውም። ጭንቅላታቸው ዝቅ ያለ ነው። ዝንጀሮች ትንሽ ሄደው ከመስታወቱ ጋር ግብግብ ሲፈጥሩ ታያለ በዛ ሪሰርች ላይ። እኛም መሀል አሉ እንደዚህ አይነት እንስሳት በተለይ ራሳቸውን የከዱ ማንነታቸው ጠፍቶባቸው በሀፍረት ዓለም የሚኖሩ አሁን አማርኛ ብቻ እንጂ ሌላ ቋንቋ መናገር የማይችሉ ጭንቅላታቸው እዛው ድንጋይ ሆኖ የዶለደመ ከተማ ውስጥ እየዞሩ የሚጮሁ በተለይ ሰዓት ላይ ያሉ ወይ ከምባታ ወይ ጉራጌ ወይ ደግሞ ኦሮሞ እንደዚህ የሆኑ ሰዎች ናቸው የሚጮሁት። እነዚህ ሰዎች አይደንቲቲ ክራይሲስ ያለባቸውና ከእንስሳነት ዓለም ስለሚናገሩ ብቻ የተሻሉ ልብስ ስለሚለብሱ ብቻ የተሻሉ እንስሶች ናቸው እና እነሱን ድምጽ ነው የምሰማው። እንደዛም ሆኖ በተጨማሪ ደግሞ ሀፍረት ያለባቸው የድሮ
ደርግ ወታደር ጠባቦችን እንደመስሳለን ገንጣዎችን እንደመስሳለን ብሎ የተሸነፉ አስሬ ሱሪያቸው ውስጥ ሸንተው እጅ የሰጡ ተራቅ ዘናሞች ናቸው እንደዛ የሚጮሁት ኢሳት ላይ ያሉ እንደ አጌና አይነቶቹ የተማረኩ ከዘርዘር የሌለው ስቲል በበታችነት ዓለም ውቅያኖስ ውስጥ የሚዋኙ እንደ ጨመዳ ማን ነው አንድ የሆነ የበሰበሰ ጭንቅላት ያለው ጀነራል አይነቶቹ እነሱ ናቸው እንግዲህ የሚጮሁት እንጂ መላው የኦሮሚያ ህዝብ ማንነቱን ያወቀ ፕሮስፐሪቲ ፓርቲ ወደ ድህነት የሚያመራን ወደ ፊውዳሉ ስርዓት የሚያሸጋግረን ክፉ እንትን ወደ ኃይለ ሥላሴ ስርዓት የሚመልሰን ነው በመሰሪ ሰዎች ጭንቅላት የተተበተበ አብዮታችን የተቀማበት ኤንቫይሮንመንት ነው ያለው ብሎ በሙሉ ተነስቷል በአለም ደረጃ በአገር አቀፍ ደረጃ ስለዚህ ወጣም ወረደም አገር የሚባለውን ኢምፓየር ኢትዮጵያን አሁን ዲስቴብላይዝ ያደረገ ያበጣበጣ ያለው አንድ አብይ የሚባል በሚባል አምሮን የሳተ በሳተ ሰው ቲዮሪ ትንትናቸው ያበጠ ትንሽ ተስፋ የተዘራባቸው ሰዎች ናቸውና one way or the other የሚያወናብዱት ሰው የላቸው ምክንያቱም ሰው ነክቷል አሁን ወላይታ ተደበደበ ጉራጌ ተገደለ አፋር ተገደለ ማለት አችሉም ምክንያቱም እያንዳንዱ ህብረተሰብ የራሱን መብት አውቆ እየተዋጋቸው ስለሆነ ትግራይን ጨምሮ እና እንደዛንም ማወናበድ ከቶንም ሊኖር አይችልም ለጊዜው ነው የሚጫወት መልካም ዶክተር ሩንዳሳ አመሰግናለሁኝ አቶ ረጋሳ ምን ይሉኛል ለምን አስፈልገ የኦሮሞ ህዝብ ትግል እንግዲህ የሚታወቅ ለረጅም ዓመት ሲታገል ላለፉት የኢህአዴግን ስርዓት ሲታገል ሌላ ብሔረሰብ ላይ ሳያነጣጠር አሁን ምን መጣና ነው ሌላ ብሔረሰብን ማጥቃት ዘመቻ የተገባበት በጣም ጥሩ ጥያቄ ነው በመጀመሪያ ደረጃ ብሔር ተኮር ጥቃት ኦሮሞ የብሔር ጥቃት እያደረሰ ነው የብሔር ተኮር ጥቃት እያደረሰ ነው የሚለው ፕሮፓጋንዳ የመንግስት ፕሮፓጋንዳ እና ብልጽግና የተሰኘው የኢፒአርዲኤፍ መቃብር ላይ እንደገና ለመብቀል እየሞከረ ያለው የአብይ አህመድ ኢሉሲቭ የሆነ ቡድን ነው ኦሮሞ በማንኛውም መልኩ እንደ ድርጅትም እንደ ህዝብም በማንንም ህዝብ ላይ በማንንም ማህበረሰብ ላይ በማንንም ግለሰብ ላይ በፖለቲካ አመለካከቱ በብሔሩ ምንም አይነት ጥቃት አድርሶ አያውቅም አሁንም እያደረሰ አይደለም የኦሮሞ ህዝብ ይጠይቅ የነበረውና እስካሁን እየጠየቀ ያለው መብቱን ነው ራሱን በራሱ የማስተዳደር መብት ኦሮሞ የመሆን መብት ኦሮሚያዊ የመሆን መብት የራሱን ቋንቋና ባህል የማዳበር መብት ነው እየጠየቀ የነበረውና ያለው ይሄ በቀጣይነት ለዘመናት እስከዛሬ ድረስ የዘለቀ የኦሮሞ ህዝብ ትግል ራሱ የሚታወቅበት የኦሮሞ ህዝብ ፖለቲካ ድርጅቶች የሚታወቁበት በተለይም ኦነግ የሚታወቅበት ይሄ የራስን መብት መቀዳጀት የራስን ነፃነት የመቀዳጀቱን ትግል በሰላማዊ መንገድ እየመራ እዚህ ድረስ ያደረሰው ነው ይልቁንስ ብሔር ተኮር ጥቃት እያደረሱ ያሉት የኢትዮጵያ አንድነት አቀንቃኞች ነኝ የሚሉ የድሮ ስርዓት ናፋቂዎች አሁን ደግሞ የቀድሞ የደርግ ርዝራዦች የኮሎኔል አብይ አህመድ አማካሪ ብቅ እያሉ ይህንን የሚያራምዱ እነሱ ናቸው በዚህ ሳምንት በዚህ 2 ሳምንታት ጦፎ የቀጠለው በሶሻል ሚዲያ በተለያዩ ሀገር ውስጥና የውጭ ሀገር ሚዲያ ለምሳሌ እንደ ኢሳት ኢትዮ 360 እና ሙሉ በሙሉ በሚባል መንግስት በሚቆጣጠራቸው ሀገር ውስጥ የመንግስት የሚዲያ ተቋማት ይሄንን ነው የሚያራምዱት ኦሮሞ አይደለም ይሄንን እያራመደ ያለው የአንድነት ኃይል አቀንቃኞች የሚያራምዱት ጥቃት ነው ይልቁንስ ብሔር ተኮር ጥቃት ተብሎ የሚታወቀው ለምሳሌ ኢዮብ አንተ ራስህ ላይ እየደረሰ ያለውን በጥቂቱ አቃለው ኦሮሞ ስለሆንክ እንገላለን እያሉ እዚህ አሜሪካ ላይ ብዙ ሰዎች እንዳሉ አቃለው ሰምቻለሁ ማንነታቸውን ደብቀው ማለት ነው እነ ዶክተር ጸጋዬ አራርሳን እንዲሁ የተለያየ ዓለማችን ክፍል
እና አውስትራሊያ ሀገር እሱ ከሚኖርበት ሀገር ጨምሮ እሱንም እንገላሃለን ኦሮሞ ጽንፈኛ ነህ ምናምን እያሉ እየዛቱበት እሱም ራሱ ይናገራል። ዛሬ ድረስ ራሱ ሰምቻለሁ። ይሄ በተለይ አንተና እነ ዶክተር ጸጋዬ አራርሳ የመሳሰሉት በአብዛኛው እነሱ እንትን ውስጥ ራዳር ውስጥ የገባችሁት በአማርኛ ሚዲያ አብዛኛውን ጊዜ በአማርኛው የሚዲያ ስርጭት ላይ ስለምትገኙ ነው። እኛን አያውቁንም። እኛ በአብዛኛው በሚባል መልኩ በኦሮሞ ሚዲያ ላይ እና በኦሮሞ ፕሮግራም ላይ ነው እንትን የምለው እና ጽንፈኞች እና ብሔር ተኮር ጥቃት የሚያደርሱ ሰዎች እነኚህ ናቸው። የአንድነት ኃይሎች ናቸው፣ ሰሜንኞች ናቸው በአብዛኛው ማለት ነው እንጂ ኦሮሞ ይሄን አድርጎ አያውቅም። ለምሳሌ ሰሞኑን በመንግስት ሚዲያ እየተላለፈ ያለው በፕሮፓጋንዳ ደረጃ እየተሰራበት ያለው ሌላውን ሚዲያ አውትሌት ዘግተው የሚዲያን ሞኖፖሊ አሁን ኮሎኔል አብይ አህመድ በያዘበት ጊዜ ውስጥ አርሲ ላይ እገሌ አማራን እናውጣ ብለው ገደሉት፣ እገሌን ገደሉት እያሉ ፕሮፓጋንዳው በጣም በሚያሳፍር መልኩ በመንግስት ሚዲያ እየተተወነ ነው። ነገር ግን ይሄን እዚህ ፕሮግራም ውስጥ ከመምጣቴ በፊት ከአርሲ አካባቢ ከመንግስት ራሱ የመንግስት አካላት ራሳቸው አካባቢውን በደንብ የሚያውቁ ሰዎች ይሄ ትክክል አይደለም፣ አዎ ሰዎች ሞተዋል፣ ኦሮሞ ሞተዋል፣ ትግሬ ሞተዋል፣ ጉራጌ ሞተዋል፣ አማራ ሞተዋል፣ ሰዎች ሞተዋል። ሀገሪቱ ጦርነት ላይ ነው ያለችው። ሀገሪቷ እየታመሰች ነው ያለችው እና ይሄ ሰው አማራ በመሆኑ እየሞተ ነው የሚለው ናሬቲቭ የአብይ አህመድ አገልጋዮች አሁን ሜዳውን ራሳቸው በግላቸው ስለተቆጣጠሩት አጋጣሚ ያገኙ መስሏቸው ነው ይሄንን ፕሮፓጋንዳ የሚነዙት ማለት ነው። በዚያ ላይ ደግሞ የጀነራሉ በጣም የሚያሳፍር ሰው በዚህ እድሜ ግደል ስረቅ አይልም፣ በዚህ እድሜ ታረቁ ነው የሚለው ሰው እና ይሄ ነው ያለው። ለምንድን ነው አሁን ጎላ ብሎ የወጣው? ይሄ ድሮም የነበረ ነው። ለ150 ዓመታት ኦሮሞን የመወንጀል፣ ኦሮሞን የማንቋሰስ፣ ኦሮሞን እንደ ጭራቅ ፖርትሬ የማድረጉ አካሄድ ከዚያ በኋላም በድርጅት መልክ የኦሮሞ ነጻነት ግንባርን ለዘመናት እንደ ጭራቅ ፖርትሬ የማድረጉ እንትን ለዘመናት የቀጥሎ እስከ ዛሬ ድረስ የደረሰ የዘለቀ ቢሆንም አሁን አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ኦሮምኛ ተናጋሪ ጠቅላይ ሚኒስትር ጥሩ አጋጣሚና ለዘመናት ሲጠብቁት የነበረውን አጋጣሚ ነው የከፈተላቸው። አብይ ቀን ቀን ከኦሮሞ ጋር ኦሮምኛ ያወራል፣ ማታ ማታ ግን በአማርኛ ከነሱ ጋር እየዶለተ ያድራል። አሁን ይሄ መጨረሻ እንትናው ላይ የደረሰ መስሏቸው አብይን እንደ ጥሩ በትር ይዘውት ወደ እኛ ወደ ኦሮሞ እና ወደ ሌላው የደቡብ ህዝብ እየወጡ ነው። ይሄ ብሔር የሚባል ነገር አያስፈልግም፣ ኢትዮጵያ አንድ ነች፣ ኢትዮጵያ ማለት የአማራ ህዝብ አማርኛ ቋንቋና የኦርቶዶክስ ቤተክርስቲያን ወይም ደግሞ ሃይማኖት ብቻ ነው የሚለውን የድሮውን ሄጂሞኒክ አሰምሽን አሁን ይፋ የሚያደርጉበትና እንዲያውም ተግባራዊ የሚያደርጉበት ጊዜ ደርሷል የሚል እምነት ላይ ስለደረሱ ነው አሁን ይሄ አሁን ያለንበትን ጊዜ በጣም ልዩ የሚያደርገው እንጂ ይሄ ድሮም የነበረው ነው ሙዚቃ ማለት ነው። እና ብሔር ተኮር የሚለው የኢትዮጵያ ህዝብ ኦሮሞ ብቻ ህዝብ ብቻ አይደለም። የኢትዮጵያ ህዝብ ሊረዳው የሚገባው ህዝብ ነው። ሁልጊዜም አብሮ ይኖራል። ህዝብ እንደ ህዝብ የተዋጋበት፣ ህዝብ እንደ ህዝብ የተጣለበት ጊዜ አልነበረም በታሪክም በእኛም እድሜ። እና መንግስታት፣ ስርዓታት የስልጣን ዘመናቸውን ለማራዘም ህዝብን በማፋጀት በዚህ መልኩ ፖርትሬይ በማድረግ የራሳቸውን የስልጣን ዘመን ለማራዘም የሚያደርጉት ጥረት ነው። ኢትዮጵያ እንደ ኢትዮጵያ ቀጠለችም አልቀጠለችም ህዝቦች አብረው ይኖራሉ፣ እንደ ጎረቤትም አብረው ይኖራሉ። የአማራ ህዝብና የኦሮሞ ህዝብ ጎረቤት ነው። የአማራ ህዝብና የትግራይ ህዝብ ጎረቤት ነው። የኦሮሞ ህዝብና የጉራጌ ህዝብ፣ የሲዳማ ህዝብ መሬት የትም አይሄድም፣ ህዝብ አብሮ ይኖራል። እና የኢትዮጵያ ህዝብ አጠቃላይ ሊረዳው የሚገባው አሁን ስልጣን ላይ ያለው መንግስት እቺን ሀገር አፋፍ ላይ መጨረሻ ገደል ላይ አቁሟታል። ማን እንደሚገፋት አናውቅም። ትንሽ ብቻ ነው የሚያስፈልጋት፣ ትንሽ ኃይል ብቻ ነው የሚያስፈልገው ይሄን ሀገር ወደ ገደል ለመግፋት። እና አሁን ለጠየቀኝ ጥያቄ ለመጨረሻው ይሄንን አጋጣሚ ልዩ የሚያደርገው የአብይ አህመድ ቀን ቀን ኦሮሞ መስሎ ማታ ማታ ደግሞ ጅብ እየመሰለ ከጅቦች ጋር የሚያደርገው ነገር ነው ይሄን ልዩ የሚያደርገው ማለት ነው። እና ጅቦቹ አሁን ካሉበት ጎሬ እየወጡ ነው። ይሄንን ሙሉ በሙሉ አምነዋል። ይሄን ሰው በመጠቀም ይሄን በትር በመጠቀም
እናንበረከካለን የኦሮሞን ህዝብ የደቡቡን ህዝብ እና አህዳዊነት ይመለሳል የሚል እምነት ላይ ደርሷል። ይሄ ነው ልዩ የሚያደርገው። መልካም። ትናንትና ወደ ሻሸመኔ ስልክ ደውዬ ለማጣራት የሞከርኩት ነገር ነበረ። የፖሊስ ኮሚሽነር ነው እዛ ውስጥ ለኔ መረጃ የሰጠኝ። በተለይ የተገደሉት የኦሮሞ ልጆች ናቸው። ያንንም ደግሞ ያደረገው ቀይ ቦኔት የለበሰ የፌደራል ፖሊስ የፈጸመው ግድያ ነው። ያነሳውለት ጥያቄ በሚስጥር ምንድን ነበረ? ሰውየው ድምፁ ሪከርድ እንዲደረግ አይፈልግም፣ ምክንያቱም መኖር ስላለበት። ብሔር ተኮር ጥቃት ነበረ ወይ በምጠይቅበት ሰዓት ምንም ነገር ጥቃት የለም። ዋልታ ቴሌቪዥን ከሌላ አካባቢ አምጥቶ የቀረጸው ሰው እንደነበረ ተነግሮኛል። ያንን ደግሞ ጊዜ ይፈተዋል፣ እውነቱ ይወጣል፣ ኔትወርክ መንግስት እውነት ከከፈተ። ዶክተር ሩንዳሳ የኢትዮጵያው ጠቅላይ ሚኒስትር በአሁን ሰዓት ወይም ባለፈው ሳምንት ፓርላማ ላይ ቁጭ ብለውም የተናገሩት ነገር አለ። በሌላ አንጻር የትግራይ ቴሌቪዥን ጣቢያዎችን አርግቡ፣ እንደዚህ አትስሩ፣ ትግራይን ምርጫ እንድታካሄድ እንደግፋለን፣ ገንዘብ እንበጅታለን፣ ዋሽንግተን ድረስ ልከው መለማመጥ ጀምረዋል። ጠቅላይ ሚኒስትሩ ደግሞ የቀንጅቦች ናቸው፣ ልክ እናስገባቸዋለን፣ እንገላቸዋለን፣ እንቆርጣቸዋለን ሲል የኢትዮጵያ አንድነትን እናምናለን የሚለው አካል ደግሞ ትግራይ መቀሌ ያሉት ወንበዴዎች መጨፍጨፍ አለባቸው፣ ልክ መግባት አለባቸው የሚል ነገር አለ። ጠቅላይ ሚኒስትሩ ደግሞ ኑና ሞክሩኝ፣ ፊት ለፊት ኑና ሞክሩኝ። አጫሉን ውጣ ብለነው ነበረ፣ ያ ሳይሆን ሲቀር ፊት ለፊት ታግሎ ሞተ ብለዋል። የጠቅላይ ሚኒስትሩ ንግግር አይጋጭም? እንዴት አዩት? እንዴት ገመገሙት? የጠቅላይ ሚኒስትር አብይን ንግግር በአንድ በኩል ልመና፣ በአንድ በኩል ፉከራ፣ ምን ለማድረግ ነው? ምን እያስመሰሉ ነው ያሉት ጠቅላይ ሚኒስትር? ያንተ ጠቅላይ ሚኒስትር እብድ ነው፣ አእምሮ የታመመ በሽተኛ። እሱ አሁን በሁለት ዓመት ጊዜ ውስጥ እስካሁን እሱ የተናገራቸውን ዝም ብለው ቪዲዮዎችን ኢቭን ክሊፕስ ሰዎች ሰርቶ ፖስት ያደረጓቸውን ካየ አንዴ ንጉስ ነው፣ አንዴ መሳያ ነው፣ አንዴ እስላም ነው፣ አንዴ ክርስቲያን ነው፣ አንዴ ጴንጤ ነው፣ አንዴ ኦርቶዶክስ ነው፣ አንዴ ኤርትራዊ ነው። ዘጋይ ሲክ ጭንቅላቱ ውስጥ የታመመ በሽተኛ ነው። ግን የሚደንቀው ነገር ሁልጊዜ እንደዚህ አይነት በሽተኞች ናቸው ወደ ስልጣን የመጡት። ግን ችግሩ እንደሚመስለኝ የኛ የአስተሳሰብ ደረጃ ከነሱ መውረዱ ከነሱ በታች ማነሱ ነው። እንዴት ነው? እኔ መንግስቱ ኃይለማርያም የኢትዮጵያ ፕሬዝዳንት ተብሎ ሲፎክር ጃኬቱን እዚህ ድረስ ጠቅልሎ ኤርትራ ላይ ሲደነፋ፣ ኦሮሞ ላይ ሲደነፋ፣ ትግራይ ላይ ሲደነፋ፣ አፋር ላይ ሲደነፋ ቆራጡ ጀግናው መሪያችን እንደውም ፍሬው ጎመራ ተብሎ አንድ የሆነች ሴት የምትዘፍነው ዘፈን ሁሉ እዚህ ላይ የቆራጡ መሪ ፍሬው ጎመራ። እንደዚህ አይነት ወራዳ ሰዎች ሰው ሆነው እኛ ደግሞ ከስር ሆነን የሚዘፍንለትም ከሱ የሚያንስ መሆኑ እሱን ፈርቶ የሚኖርም ከሱ የሚያንስ መሆኑን ነው የምትረዳው። በአጠቃላይ ለምሳሌ አሁን አብይ ወይንም ኢንፋክት ወደ ደርግ ተመለስና ጀነራሎች ጀነራል ተፈሪ በንቲ፣ መሐመድ ደስታ፣ ማሚን ዩኔም ዘው ይሄ ሁሉ ጀነራል እያለ ማን ነው ሲነዳ የነበረው ሀገሩን? ሻለቃ መንግስቱ ኃይለማርያም በኋላ ኮሎኔል የተባለው ሰውዬ ነው። በጣም ተራ ሰው፣ በጣም ወራዳ ሰው፣ በየመጠጥ ቤቱ የሚወድቅ ፈርሞ አረቄ የሚጠጣ ቁንዱፍቱ ሰፈር ውስጥ እየዞረ ስንትዳ የነበረበት የመጨረሻ የሰፈር ሰካራም የኢትዮጵያ ፕሬዝዳንት ነው ለ17 ዓመት። ይነቃቸው ከሱ ይሻሉ ነበር በጭንቅላት እንደሰማሁት። ይነቃቸው በጣም ጂኒየስ ነው ይባላል። እነ ማን ምሩ ነው የሆነ ሌላም ጠቅላይ ሚኒስትር ነበር ጀነራል ሚካኤል ምሩ፣ እነ ጀነራል አንዶ፣ እነ አጥናፉ አባተ ራሱ በጣም ሱፐር የሆነ ጭንቅላት አለው ይባላል። ያ ሁሉ ሰው አልቆ ማን ነው የወጣው? አንድ ተራ ወያላ ዱርዬ ኮልኮሌ የሰው ጭንቅላት ላይ ወጥቶ 17 ዓመቱን ሲያተራምስ፣ ያውም ደግሞ ምንድን ነበር መፈክሩ? አንድ ሰው እስኪቀር እንዋጋለን ስል ነበር። ታዲያ አሽከሮች አሁን እንደ ካሳይ ጨመዳ አይነቶቹ በነገራችን ላይ የአምቦ ሰው በመሆኑ ኦሮሞ በመሆኑ በጣም ነው ማፍረው። ጎጃም ቢወለድ ኖሮ ጥሩ ነበር እሱ ሰውዬ። ኤኒዌይ እንደዛ ነው ወራዳ ሰዎች ወደ ስልጣን ሲመጡ ጠቅላላ ህዝቡን
ያው እንትን በደረጃቸው ነው የሚያዩት እና the good news is ኦሮሞ ጀግንነቱን እያሳየ ነው ኦሮሞ አንድነቱን እያሳየ ነው ኦሮሞ አዋቂነቱንና አቃፊነቱንም እያሳየ ነው አጫሉን በመግደል ረገድ ለምሳሌ አስበው ገና አጫሉ ሳይቀበር ጣጣቸውን ሲጠነቁሉ የነበረው ጠላት የሚባል ነበር ጠላት እንግዲህ አቲ ወያኔ አርነት ከዛ በኋላ ኦኤልኤፍ ደግሞ ለምርቃት ከዛ እንደውም ኢጂፕትም ገብቶበታል አጫሉን ለመግደል ኢጂፕትና ወያኔ አርነትና ኦኤልኤፍ እነዚህ ሶስቱ ጠላቶች ነበሩ ተብሎ ተናፈሰ እሱኑን ወስደው ቅድም ያልኩ እንስሳት የራሳቸውን ፊት አገናዝቦ ማየት የማይችሉ እኔ ማን ነኝ ብሎ ራሳቸው ማየት የማይችሉ ግን ምላስ አፋቸው ውስጥ ስላለ ብቻ የሚንጣጡ የመጨረሻ ከከተማ ወያላ ያነሰ ተግባር ሲጮው የሚውሉ አይነት ሰዎች ናቸው እና አብይንም የከበቡ ሰዎች ካየ ሌንጮ ባቲ ሌንጮ ለታ ከዚህ ከእንትን ሽንታ ጣቢያ የነበረው ከኬንያ ከካናዳ የገባ አይነቶቹ ልክ እንደዚህ የወረዱ ሰዎች ናቸው አገር ይመራሉ ተብሎ የገቡት በሙሉ ወያላዎች ማሰብ በማይቻልበት ሀገር ስድብ ብቻ ሁሉም ሰው ፒኤችዲ በስድብ የወሰደበት ሀገር በሚመስል አላ አይደል የተካነ በስድብ የተካነ ህብረተሰብ በተለይ ደግሞ አማርኛ ተናጋሪው የቁራ ጩኸታቸው ሁሉ ጊዜ ይሄን በመሰለ ያዞ ዝምባ እንባያ እያፈሰሱ ይሄንን ኢምፓየር አተራምሰውታል በደርግ ጊዜ እንደ ሾልኮ እንደገቡ ሳይታወቅ ያ ሁሉ ኦሮሞ 120 የደርግ አባል በሙሉ ኦሮሞ ሆኖ ያለ ግን እንደ አለማየሁ ኃይሌ አይነት እንደ መስፍና ሆነው ሊሞት አሁንም ጎራዴን ሳል ብሎ እንትናን ይመክረዋል ማን ነው አብይን የሚመክረው መስፍን ወልደማርያም አዎ እና እንደ ካሳይ አይነቶቹ የጨረጨሱ ጭንቅላታቸው ግን የበለዘ አላዳል አንድ ቦታ ብቻ እንደ ሲሚንቶ የተጋገረ ሌላ ፈንክሽን ማድረግ የማይችል ኢንሴንሲቲቭ የሆኑ ሰዎች ኢትዮጵያ ሲባል ራሱ የሆነ ግዑዝ ኢትዮጵያ ማለት የሆነ ህይወት ያለው ግዑዝ ነገር አድርጎ የሚያዩ ውስጡ ያለው ህብረተሰብ እንደ ህዝብ የማያዩና የሰው ህይወት የትንኝ ህይወት የማይመስላቸው የመጨረሻ ጨካኝ ሰዎች እንዴት ሾልኮ ገብቶ እንደ አብይ ያሉትን ጉራ የሚወዱ ሰዎችን ክሪክ በየቀኑ እየሰቀሉለት ቆራጡ ጀግናችን ምናምን እያሉ ሙገሳ እያሞገሱት ይኸው ልክ እንደ መንግስቱ ወጥቶ ጣቱን ፊቱን እንዲየነካካ እኛ እያለ እንዳለ ስላሴ መናገር ጀመረ ትላንትና የሬዲዮ ኦፕሬተር የነበረ ማንጁስ ተብሎ ሲያቃጥር የነበረ ለትግራይ ጄኔራሎች ሲላላክ የነበረ የአባዱላን ካልሲ ሲያጥብ የነበረ ተራሰው ዛሬ እንዳለ ስላሴ እኛ እኔ እንደውም አይልም እኛ ጋር እስቲኑና እናሳያቸዋለን ብሎ እስከ መንጠባረር ድረስ የደረሰ ኢምፓየሩን ሽንቱን እየሸናበት ህዝቡን ሽንቱን እየሸናበት ነው የሆነ ግን ካሁን በኋላ በኦሮሞ ህዝብ ጭንቅላት ላይ ያንን አይሸናም እነዚህም ደግሞ ወሽካቶች በሶሻሊዝም ስም ህዝቡን መሻከት አይችሉም በአንድነት ስም ህዝቡን ማጣለል አይችሉም በኢትዮጵያ ስም ህዝቡን ማወናበድ አይችሉም በሃይማኖት ስም በኦርቶዶክስ የበላይነትም ህዝቡን ማወናበድ አይችሉም ከስሯል እና ወቅቱ forever ዝም ብሎ አፋቸው የሚዘጋበት ወቅት ለዘላለም የሚያሸልቡበት ወቅት እየደረሰ ነው እና እሱን ከማየት በጣም ረጅምም አይደለም እሱ ቀን ነው የሚናፍቀን መልካም ዶክተር ወዳሳ እዚህ ላይ ዮብ እንድጨምር ላርግና በጣም የሚያሳዝነውና የሚያስፈራው አሁን የመንግስት የሚዲያ ፕሮፓጋንዳ እንደሚነዛውና የድሮ ስርዓት ናፋቂዎች እዚህ ውጪ ላይ እንደሚጫጩት ሳይሆን የኢትዮጵያና የዚያ ሀገር ህዝብ የኦሮሞም ሆነ የኢትዮጵያና የሌሎች ህዝቦችም አጠቃላይ
ህልውና የሚከስመው በኦሮሞ ወጣቶች መብት መጠየቅ ሳይሆን በጣም የዘቀጠ አስተሳሰብ ባላቸው ድሮም ስልጣን በነበራቸውም ዘመን ምንም አይነት ፍሬ ያላፈሩ እድሜያቸውን እንዲሁ ሰውን በመሳደብ ሰውን በማኮሰስ የኖሩ ሰዎች አሁን ላይ የሚያሳዩት የሚያንጸባርቁት ጠባይ ነው። ለምሳሌ አሁን ቅድም ያለው የብሪጌዲየር ጀነራል ካሳዬ ጨመዳ የትናንትናው ኮመንት እጅግ በጣም የሚያሳፍርና በጣም አላርሚንግ ነው። በጣም አላርሚንግ ነው እና በዓለም አቀፍ ደረጃ ይሄ ያስከስሳል። አሁንም ቢሆን ጄኖሳይድ ዋች፣ ሂውማን ራይትስ ዋች እና የተለያዩ የዓለም አቀፍ የሰብአዊ መብት ተሟጋቾች እና ሴኪሪቲ ካውንስል የተባበሩት መንግስታት ድርጅትን ጨምሮ ምዕራባውያንን ጨምሮ ኢትዮጵያን የሚደግሙ የምዕራባውያን አሜሪካን ጨምሮ ማለት ነው ይህንን ኖት ውስጥ ማስገባት ይገባቸዋል። ይሄ ሰው መጠየቅ አለበት። በአደባባይ በመንግስት ሚዲያ ሰውን ግደሉ፣ ጨፍጭፉ፣ ወጣቶችን ጨፍጭፉ የሚል ትዕዛዝ እጅግ በጣም አሳፋሪና ዓለም አቀፍ ወንጀልም ነው። ከዚያ በፊትም ያው ቅድማ ዶክተር እንዳሳ እንዳነሳው ከወር ከሁለት ወር በፊት ይመስለኛል ይሄ መተተኛው መስፍን ወልደማርያም ሰይፍ ምዘዝ ብሎታል አብይን ማለት ነው። አብይ እነኚህ ሰዎች ቃል በቃል ነው የሚሰማቸው። ቃል በቃል ሰው መቼም ሲመከሩ የአንድን ሰው ምክር ብቻ አይደለም ስራ ላይ የሚያውለው። በተለይም መንግስት ስነ መንግስት ውስጥ አድቫይዘሪ ሮል ያላቸው ብዙ ሰዎች አሉ። አዘ ፕሬዚደንት አዘ ፕራይም ሚኒስተር የብዙ ሰዎችን ኦፒኒየን እና አድቫይስ ትሰማለህ። የነሱ ኪዩሙሌቲቭ ነው እንደ መንግስትና እንደ መሪ የሚተጠቀምበት እንጂ የአንድን ሰው ቃል በቃል ብቻ ስራ ላይ ካዋል ሀገር ሳይሆን ራስን ትጠፋለህ ማለት ነው። እና የነኚህ ሰዎች እና እነሱን የመሳሰሉ ሰዎች የሚያደርጉት አገር ውስጥም በውጭው ዓለምም የሚነዛው የጥላቻ ፕሮፓጋንዳ እና አብይን እንደ በትር የመጠቀሙ ከፍተኛ ዘመቻ ይሄ ነው ኢትዮጵያን የሚያፈርሰው፣ ይሄ ነው ሀገርን የሚያፈርሰው፣ ይሄ ነው የዚያችን ሀገር ህልውና አደጋ ላይ የሚጥለው እንጂ የኦሮሞ ወጣቶች፣ የኦሮሞ ቄሮ፣ የኦሮሞ ነጻነት ግንባር፣ የኦሮሞ የፖለቲካ ድርጅቶች፣ የኦሮሞ ታጋዮች እና ሌሎችም ጭቁን ህዝቦች የሚጠይቁት የመብት ጥያቄ አይደለም ሀገር የሚያፈርሰው። ያ እንዲያውም ሀገር ይገነባል እና ያ ይቀጥላል። የእነኚህ ሰዎች አስተሳሰብ እየሞተ ስለሆነ መጨረሻ ላይ መድረሳቸውን አውቀው ነው እንደዚህ እንዲያው የመጨረሻ ትንፋሻቸውን እንትን እየለቀቁ ያሉት ማለት ነው። አደገኛው ያ ነው። ሌላው አብይ ስለ ፓርላማው ውሎ እና ስለ ፓርላማው ንግግር ነበር የተናገርከው። አብይ በጣም አደገኛ ሰው ነው። አደገኛነቱ ምንድነው? አላዋቂ ነው። ይሄ ሰው ፖፑሊስት ነው። ሳያስበው ነው እዚህ ቦታ ላይ የደረሰው። ከልጅነቱ ጀምሮ ሂዘ ቻይልድ ሶልጀር። ቻይልድ ሶልጀር ማለት በሬበል አርሚ ውስጥ በ13 14 ዓመታቸው ሬበል አርሚ ውስጥ እየገቡ በአብዛኞች ሬበል አርሚ ውስጥ የሚገቡ ቻይልድ ሶልጀርስ ያልቃሉ አፍሪካ ላይ ማለት ነው። አብይና ይሄ ለማ መገርሳ የሚባሉ እነኚህ ሁለት ልጆች እድለኞች ናቸው። ሳያስቡት ስልጣን ላይ ማማ ላይ መጡ እና ባለፈው ሳምንት ዴቪድ ሽንን ሰምታችሁት ከሆነ ሰርፕራይዝ ፕራይም ሚኒስትር ነው ያለው። አሜሪካኖች ራሳቸው እንደዛ ነው የሚሉት። ይሄ ሰርፕራይዝ ፕራይም ሚኒስትር ነው ያለው። አብይን አደገኛ የሚያደርገው ይሄ ሰው በውትድርናውም ዓለም እኔ ወታደር ልጅ ነኝ እና ብዙ ቤተሰቦች አሉኝ ወታደር የሆኑ ሰዎች። አባቴ ድሮ ወጣትነቱ ኮንጎ ዘመቻ ላይ ከተሳተፉ ሰዎች አንዱ ነው እና ይገባኛል ፕሮሰሱ ማለት ነው። አብይ የሆነ ምክትል መቶ አለቃ የሚባል ነገር ተሰጥቶት ነበር። በምክትል መቶ አለቃነቱና በኮሎኔልነቱ መካከል ምንም አይነት ዶክመንት የለም። እንዴት ከምክትል መቶ አለቃ ዘሎ ኮሎኔል እንዴት እንደሆነ ኢን አርሚ ሳይንስ ብዙ ስቴጆችን አልፎ ነው እዛ ደረጃ የሚደርሰው ማለት ነው። በትምህርት ደረጃም ቢሆን ከስምንተኛ ክፍልና ፒኤችዲ መካከል ያለው ልዩነት በጣም ሰፊ ነው። ምንም ዶክመንት የለም። ስምንተኛ ክፍል የጨረሰበት ዶክመንት ብቻ ነው እስካሁን በግልጽ የታወቀው። ከዚያ በኋላ በፒኤችዲውን ይዞ ነው ወደኛ የመጣው ማለት ነው። ይሄ በጣም የአንድ ሰው እድሜ ነው በዚህ መካከል ያለው ልዩነት። ይሄ ሰው ኦል ኦፍ አ ሰደን ኮሎኔልም ሆነ ፒኤችዲም ወሰደ፣ በምሁራን ተርታ በሊቃውንት ተርታ ተመደበ። ከዚያ ደግሞ አዘ ሰርፕራይዝ ፕራይም ሚኒስተር ሆነ። ይሄ ሰው በጣም አደገኛ ነው። እኔ
በኢትዮጵያ ውስጥ በጣም አላርሚንግ የሆነ ሌላው ነገር ደግሞ ያለው የትምህርት አሰጣጥና ካሪክለም ደግሞ የትምህርት ስርዓቱ አደረጃጀት የከፍተኛ ትምህርት ስርዓት አደረጃጀት እጅግ በጣም አላርሚንግ ሌላው አስፔክቱ ያ ነው። እኔ በቅርበት አውቀዋለሁ፣ እከታተለዋለሁ። ምክንያቱም ብዙ የትምህርት አጋጣሚዎች አግኝቼ አውሮፓም አሜሪካንም ሀገር እየተማርኩኝ ነው። አሁን ቢሆን በዚህ ኤሪያ በኤጁኬሽናል ሊደርሺፕ ወደ ዲዘርቴሽን ወደ መጽሐፍ ደረጃ ላይ ደርሻለሁ። በተወሰነ ጊዜ ውስጥ አገኛለሁ እና እግዚአብሔር እድሜ ከሰጠኝ እንዲያውም እኔ በህይወቴ ውስጥ እዛ ሀገር ላይ ኦሮሚያ ላይም ኢትዮጵያ ላይም ቢሆን እንዲያው መጨረሻ ላይ ኮንትሪቢዩት ማድረግ እችላለሁ ብዬ የማስበው በሀገሪቱ የኤጁኬሽናል ሪፎርም እንቅስቃሴ ውስጥ ያለኝን እውቀት ያለኝን ችሎታ ለማበርከት ነው የማስበው እድሜውን ከሰጠኝ ማለት ነው። እና እነ አባዱላ ማስተርስ ወስደው ሲመረቁ ማየት እጅግ በጣም ያሳዝናል። በተጨማሪም እኔ በስመጥር ምሁራን ሊቃውንቶች የኦሮሞ ሊቃውንቶች እነሱ መሀል ነው ያደግኩት ያለሁት። በየጊዜው የምኖረው ኦሮሞ ብቻም ሳይሆኑ ብዙ ኢትዮጵያ ላይ ብዙ የተማሩ ሰዎች አሉ። ትግሬ ይሁን አማራ ይሁን ጉራጌ whatever ብዙ የተማሩ ሰዎች አሉ። it's very unfortunate ግን እቺ ሀገር እነ አብይ አህመድ የመሳሰሉ ሰዎች እጅ በመውደቋ በተልኮ ትምህርት ማስተርስ እና ፒኤችዲ የሚወስዱ ሰዎች የሚመሩበት ሀገር ውስጥ መኖር እጅግ በጣም አሳዛኝ ነው። እጅግ በጣም አሳዛኝ ነው። ይሄ ነው አብይን አደገኛ የሚያደርገው እና ፓርላማ ላይ የሚያወራው ወሬ በዚህ ላይ በዚህ እውቀት ላይ የተመሰረተ ስለሆነ ይሄ ሀገር አደጋ ላይ ነው ለማለት ፈልጌ ነው። አንዲት ነገር እንትና ካሳዬ ጨመዳ የዲቃላ የአረብ ዲቃላ ብሎ ጀዋርን ሲሳደብ አይ ቲንክ እንደዛ ያለው ጀዋር የሚባል የሚድል ኢስተርን ስም በማየቱ ይመስለኛል። ግን አብይ አህመድ አሊም እንደዛ አይነት ስም ነው ያለው እና ጀዋርን ሰድቦ አብይን ትቷል ማለት አይቻልም ስም የሚያሰድብ ከሆነ። ግን መታወቅ ያለበት ጠቅላላ በዓለም ደረጃ ያሉትን ሙስሊም የሆኑ ህብረተሰብ የሚነካና ሃይማኖታቸውንና ማንነታቸውን የሚነካ ከአንደበቱ የመነጨው ጥላቻ ባጭሩ በኦሮሞ ወጣቶች ብቻ ላይ ያነጣጠረና ጀዋርን ብቻ ላይ ያነጣጠረ ነው ማለት አልችልም። ወደ አብይ ባህሪ ስንመጣ እንዳልኩት ለምሳሌ ቴዎድሮስም እንደዚሁ ወፈፌ ነበር ይባላል። ለነገሩስ ቄሶች ሲያስቸግሩ ሰብስቦ ፈጅቷቸዋል። ከሱ እስማማለሁ። በተረፈ እንግዲህ ይሄ ኢምፓየር ከተመሰረተ ጊዜ ጀምሮ ወደ ስልጣን የመጡ ሰዎች በሙሉ እንደዚህ አይነት ኢንትሪጊንግ የሚሰሩ እንትና ማነው ይሄ ኢያሱ የተገደለበትን ዘውዲቱ የተገደለችበትን ከዛ ደግሞ በመንግስቱ ጊዜ የተረሸኑ ሰዎችን ያን ሁሉ ስንመለከት you can see ምን ያህል መሰረቱ የተናጋ ሀገር እንደነበረና ያቺ ሀገር የምትጎትቶ የምትስበው እንደዚህ አይነት ሰዎችን ነው። ነገር ግን የሆነ ሆኖ ግን ነፃነት ከህይወት በላይ ነው። ከህይወት በላይ ይገዝፋል። ለዛ ነው ሰዎች ነፃነት በሌለበት ምድር ከምኖር ልሙት የሚሉት። ለምንድነው ነፃነት አስፈላጊ የሚሆነው? ያለ ነፃነት ማሰብ አይቻልም። ያለ ነፃነት በአገር ላይ ኮርቶ መኖር አይቻልም። ባህል ማሳደግ አይቻልም። ሰርቶ መኖር አይቻልም። ልጅ ወልዶ ለዘር ማንዘር ባህል ማውረስ አይቻልም። ነፃነት የእድገት መሰረት በመሆኑ ነፃነት ከማጣት መሞት የሚመረጠው ለዛ ነው። በዚህ ፕሪንሲፕል የተነሳ ማለት እንግዲህ ኦልቲሜት እያንዳንዱ ሰው ኦልቲሜት ፖቴንሻል አለው። ያን ፖቴንሻል የሚገድብ ማንኛውም አይነት ስርዓት መገርሰስ አለበት የሚባለው ለዛ ነው። አሁን ከስርዓት ከመጥፎ ስርዓት ጋር ሙጥኝ ብሎ እምዬ ምኒልክ ወይ ያለ ስላሴ ብሎ የሚጨፍሩ ሰዎች የነሱንም ነፃነት የሚገድብ
የነሱንም ፖቴንሻል የሚገድም መሆኑን የተረዱ ስላልተረዱ ነው እንጂ እድገት የኢኮኖሚ እድገት የባህል እድገት የሚመጣው ፍሪደም ሲኖር ነው በዚህ ፕሪንሲፕል የተነሳ ዓለም በሙሉ ተዋግቷል ሶሻሊዝም በየዓለም በየተለያየ ቦታ ተነስቷል ከካቶሊሲዝም ዶሚናንስ እነ ፕሮቴስታንት ያንን ፕሮቴስት አድርገው ወጥተው ዩሮፕን ከዳርክ ኤጅስ ወደ ስልጣኔ የሚፈነጥቅበት ኮንቲነንት እንዲሆን የተደረገው ነፃነት በመምጣቱ የተነሳ እንጂ ያንድ ግሩፕ ዶግማ ሁሌ ወሳኝ ሆኖ ስለተቀመጠ አይደለም ስለዚህ ምንም ያህል ጦርነት ቢያውጅ አብይ በኦሮሞ ህዝብ ላይ ወይንም በሲዳማ ወላይታ ወይንም ሌሎች ነፃነት ፈላጊ ህዝቦች ላይ ኦልቲሜት ፖቴንሻላቸውን ኤክሰርሳይዝ ማድረግ በሚፈልጉ ህብረተሰቦች ላይ ነፃነት ቢያውጅ እና የተወሰኑ አጨብጫቢና ውስን የሆነ ጭንቅላት ያላቸው ሰዎች ያጨበጭቡለት ሞደቁ አይቀርም ሲወድቅ ግን ኦሮሚያ ከሚመስላት ጋር የኦሮሞ ህዝብ ከሚመስለው ጋር የኛን ስነ ልቦና ከሚጋሩ ህዝቦች ጋር መኖር እንጂ ከነዚህ ጋር ስንቆራቆስ ከነዚህ ጋር ስንቆራቆም ከነዚህ ጋር ስንጨቃጨቅ እንደገና ሴንቸሪ የሚፈጅ ችግር ውስጥ ስለምንገባ የሚያዳምጡ ሰዎች የኦሮሞ ነፃነት ፍለጋ የኦሮሚያ ነፃ መሆን አላማው ምን እንደሆነ ከዚሁ መሰረታዊ ሂስቶሪካል እንትን አያይዞ ማየት አለባቸው ባይ ነኝ መልካም መልካም ተመልሰናል የተከበራችሁ አድማጮችና ተመልካቾቻችን ሐሳብ አለን ሐሳባችንን መግለጽ እንፈልጋለን የሚሉ ወገኖች ወደ ሰይፈ ነበልባል መጥተው ሐሳባቸውን ማንሸራሸር ይቻላል ዶክተር እንዳሉት በተለያየ በአሁን ወቅት በተለየ ዶክተር አብይ አገላለጽ ላይ በተለያየ ነገሮችን እያነሳችሁ ትገኛላችሁ ሁለታችሁም እንደው አቶ ረጋሳ በተለይ በአሁኑ ወቅት የፌደራል መንግስትና የኤርትራ መንግስት ፍጥጫ ውስጥ ገብተዋል የክልል መንግስትና ፌደራል መንግስት መካከል ያለው ፍጥጫ ወዴት ያመራ ይሆን በተለይ የጠቅላይ ሚኒስትር አብይ በሌላ በኩል ሽምግልና ይልካሉ በዚህ በኩል ደግሞ ፓርላማ ላይ ቁጭ ብለው ሌላ ነገር ያወራሉ የትግራይ መንግስት ደግሞ ራስን ጠብቅ ታጥቀ ተቀመጥ እያሉ ይገኛሉና ምናልባት የፌደራል መንግስት ማብቂያው ይሆን ወንበሩ እየተንቀሳቀሰ ወይም እየተነቃነቀ ይሆን አሁን በጠቅላይ ሚኒስትሩ ወይም በስልጣን ላይ ያሉ የኦሮሞ ባለስልጣናቶች የክልልም ይሁኑ በፌደራል ውስጥ ያሉት ከሸኔ የሚባለው ወይም የኦሮሞ ነፃነት ግንባር ወታደር ጋራም የክልል መንግስት ትግራይ አብረው ሆነው ኢትዮጵያን ሊያፈርሷት ነው የሚል ነገር አለ በሌላ አንጻር ደግሞ የአንድነት ኃይሉ ኢትዮጵያን እናድን የሚል መፈክር ይዘው እየወጡ ይገኛሉ ምን ማለት ነው ወዴት እየተካሄደ ነው ያለው ማን ነው ኢትዮጵያዊ ቀጣይ ዕጣ ፈንታዋ ያች ሀገር ምን ትሆን የትግራይና የፌደራል መንግስት ፍጥጫ ወዴት ያመራ ይሆን ማብቂያውስ ምን ይሆን በጣም ከባድ ማን ነው ኢትዮጵያዊ የትግራይ ነው ኤርትራን ያልከው በስህተት የትግራይ ክልላዊ መንግስት እና የፌደራል መንግስት ማለት እንደሆነ የገባኝ ኢትዮጵያዊ ማን ነው ይሄ ጥያቄ እስካሁን አልተመለሰም መጀመሪያ ላይ ዶክተር ዳሳ ስለ ጀነራሉ አንድ ሪማርክ በተለይም የአረብ ዲቃላ የሚለው ቃል ይሄ የጀነራል ካሳይ ጸመዳ ቃል ብቻ አይደለም ይሄ ኢትዮጵያ ስለ ከአማራው ማህበረሰብ ውጪ ሌላ የሆነው ሌላ ስለሆነው ማህበረሰብ ኢትዮጵያ የምትባለው ሀገርና ገዢዎቿ ያስቡ የነበረውና እስካሁን ድረስ የሚያስቡትን አስተሳሰብ ነው ሽማግሌው እንደው ከቁጥጥራቸው ውጪ ነው የወጣው ማለት ነው ራሳቸውም ሽማግሌ እሳቸው አይደሉ ማን ይከብደኛል እና ሰውየው ለዘመናት ውስጥ አምቆ የኖረውን ጥላቻ ነው ያወጣው እንጂ አዲስ ነገር አይደለም ስለዚህ ኢትዮጵያዊ ማን ነው ለሚለው
እስካሁን ዲፋይን አላደረጉትም። ኢትዮጵያዊ አሁን ባለው አስተሳሰብ በነበረው አስተሳሰብና እስካሁንም ሙጥኝ ብለው በያዙት አስተሳሰብ ኢትዮጵያዊ ያው የኦርቶዶክስ ክርስቲያን አማርኛ ተናጋሪ እና የሰሜኑ የድሮ የአቢሲኒያ ፕሮፐር የኦሮምኛ ተናጋሪ ወይም ኦሮሞ አማርኛ አይናገርም። ለምሳሌ ኦሮምኛ የማይችል የአማርኛ የሚናገሩ ኦሮሞ ልጆች አሉ። እንዴት በዛ አንተን ማለት አይደለም ኢዮብ ላብራራው ነው። እንዴት አንተ አማርኛ ነው የምትናገረው፣ ከተማ ስላደግክ አማርኛ ነው የምትናገረው። ለምንድን ነው ኢዮብ ከተማ አድጎ ኦሮምኛ ያልተናገረው የሚለው ጥያቄ ነው መሰረታዊው። ምክንያቱም አንተ ባደግበት ከተማ ውስጥ ኦሮምኛ አይነገርም እና ኦሮምኛ መናገር እንደ በታችነት እንደ ይጠየፋል ሰው ኦሮምኛ የሚናገርን ሰው። በዚህ ማህበረሰብ በዚህ ስርዓት ውስጥ ነው ያደግከው። ስለዚህ አንተ አማርኛ ተናጋሪ ነህ። አዎ፣ ግን ኦሮሞ ነህ። አንተንና ቤተሰቦችን አማርኛ እንዲናገሩ ያደረገው ስርዓት ለምንድን ነው የሆነው? ስለዚህ ኢትዮጵያዊው ማን ነው? ኢትዮጵያዊው አንተን ያስገደደው ነው ወይስ አንተንም ይጨምራል? አማርኛ እንድትናገር ያስገደደ ነው ወይስ አንተንም ይጨምራል የሚለው ነው። ስለዚህ ይሄ የጀነራሉ ሪማርክ ድሮም እየሰማን ያደግነው ምንድነው ሰው ከተጣላ አንታረቅም ለማለት እኔ እናንተ እስላምና ክርስቲያን ነው የሚባባለው። እኔ ባደግኩበት አካባቢ በተለይም ፕሪዶሚናንትሊ ኦርቶዶክስ ክርስቲያን በሆኑበት አካባቢዎች እንደዛ ነው የሚባለው። ምክንያቱም ኢሪኮንሳይለብል ነው። ይሄ ከየት ነው የመጣው? ከኢትዮጵያ እና ኢትዮጵያን ከመሰረተው የፖለቲካ ስርዓትና ርዕዮተ ዓለም ነው የመነጨው ማለት ነው። እኔ ባደግኩበት አካባቢ እስላሞች፣ ክርስቲያኖች አሉ፣ ኦርቶዶክስ። እኔ ያሳደገኝ ማህበረሰብ ሰርግ ሲኖር፣ ለቅሶ ሲኖር ሁለት ከብት ነው የሚታረደው። አንዱን የክርስቲያኑ ወገን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው የሚያርደው። ሌላኛውን ደግሞ የሙስሊሙ ቤተሰብ ብስሚላሂ ረህማን ረሂም እንደዛ ብሎ ነው የሚያርደው። አጠገብ ለአጠገብ ተቀምጦ ነው የሚበሉት ማለት ነው። ስለዚህ ይሄ እኔ እናንተ እስላምና ክርስቲያን የሚለው እኔ ባይነሪ የሆነ ኦፖዚሽን የኦሮሞ ስነ ልቦና አይደለም። የሰሜኑ ኢትዮጵያን ዶሚኔት አድርጎ የኖረው የገዢው መደብ ስነ ልቦና ነው። ያንን ነው ያነሳው ካሳዬ ጨመዳ። እሱ ማለት የፈለገው ጀዋር መሐመድ ነው፣ እርግጠኛ ነኝ። ህዝብም ያውቀዋል። ግን ከጀዋር በኋላ ያለውን ቢሊየንስ ሚሊዮኖች አይደሉም። እስልምናና ክርስትና በዓለም ላይ ሁለቱ ትላልቅ ሃይማኖቶች ለዘመናት ጎን ለጎን የኖሩ ማንም ሊያጠፋቸው የማይችል ማንኛውም ኃይል ሊያጠፋቸው የማይችል እምነቶች ናቸው። ይህንን ሀቅ መቀበል ያቃታቸው ጥቂት ቆሻሾች ግን አሁንም ድረስ በ80 ዓመታቸውም ሃርበር አድርገውት ይኖራሉ። በጣም ነው የሚያንዳንደው። አም ሶሪ ፎር ዘ ላንጉዌጅ ማለት አለብኝ። እየሰማን አድገን እንደገና እየሰማን ማርጀት አንፈልግም። ይሄን አይነት ነገር ማለት ነው። ያ ነው። ስለዚህ ኢትዮጵያዊ ማን ነው? ያንን ነው እያወራን ያለ ነው። ወደ ጥያቄ ልመለስና ብትደግምልኝ። አም ሶሪ ጥያቄው የፌደራል እኔ አንድ ነገር ቴንክ ዩ ኦኬ ቀጥል ትግራይ እና ፌደራል መንግስት አሁን የፌደራል መንግስት ብቻም ሳይሆን መጥፊያው የደረሰው የኢትዮጵያ መንግስት ነው። መጥፋት ያለበት የኢትዮጵያ የስነ መንግስት አይዲዮሎጂው የኢትዮጵያ ስነ መንግስት መጥፋት አለበት። ኢትዮጵያን እንደገና ሪኮንስትራክት ማድረግ ካስፈለገ አዲስ ሶሻል ኮንትራክት ያስፈልገናል። ያ ነው ጥያቄው። የሚጠፋው ያሁን ያለው የአብይ መንግስት ብቻ ሳይሆን መጥፋት ያለበት ያለው እስከዛሬ ድረስ ኢትዮጵያን ለ150 ዓመታት ያዘለቃት ፖለቲካ ስርዓት ነው መጥፋት ያለበት። በትግራይ ክልላዊ መንግስትና በአዲስ አበባ መካከል በመቀሌና አዲስ አበባ መካከል ያለው ግንኙነት የፌደራል መንግስትና የክልል መንግስት ግንኙነት ሳይሆን የሁለት ነፃ ሀገሮች አይነት ግንኙነት ነው ያለው። ምክንያቱም ቲፒኤልኤፍን ማንም አይነካውም። ትግራይ ውስጥ ወንጀል ቢፈጸም ትግራይ ውስጥ የፈለገ ነገር ቢሆን የአብይ መንግስት ወታደሮች የአብይ መንግስት የሴኩሪቲ ስትራክቸር በማንኛውም መልኩ ትግራይ ውስጥ ሄዶ ምንም አይነት የመንግስትን እንትን ማስፈጸም አይችልም። የትግራይ ክልላዊ መንግስት ግን በፈለገበት ሰዓት አዲስ አበባ መምጣት ይችላል። በጀቱን በሙሉ የሚያገኘው ከአዲስ አበባ ነው፣ ከፌደራል መንግስት ማለት ነው።
ሲፈልግ ደግሞ በተለያዩ አካባቢዎች ከተለያዩ ሀገሮች ጋርም የራሱ የሆነ ግንኙነት ይፈጥራል። አሁን ባለፈው ጊዜ በአብይና በመቀሌ መካከል የነበረው ሰጣ ገባ የውጭ ሀገር ዲፕሎማቶች ትግራይ ድረስ ለመሄድ አስበው ከለከሏቸው። ምክንያቱም ትግራይ ራሷን እንደ ሶቨሬን ስቴትስ አሰርት እያደረገች ነው። አንድ ሀገር አንድ ክልላዊ መንግስት በአንድ ሀገር ውስጥ አንድን ክልላዊ መንግስት ሶቨሬኒቲውን ከሚገድቡት ክራይቴሪያዎች አንዱ የራስህን የመከላከያ ኃይል ሊኖርህ አይገባም፣ የራስህ የውጭ ግንኙነት ሊኖርህ አይገባም። ትግራይ ግን ይህንን ጀምሯል። ስለዚህ በትግራይና ማዕከላዊ መንግስት መካከል ያለው የተጀመረው ሰጣ ገባ ይህን ሀገር እና ይህንን ስርዓት ወደ መጨረሻ የሚወስድ እንትን ነው ብዬ ነው ማምነው። ይህንን በመግለጫቸው በትክክል አስቀምጠውታል። በትናንትና ነው ከትናንት ወዲያ የወጣው የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። ሌላው ሙዚቃ ቲፒኤልኤፍ ወይም ደግሞ የትግራይ ክልላዊ መንግስት ከኦነግ ጋር ከማነው ከኦሮሞ ነጻነት ሰራዊት ጋር ከዚህ ከኤክስዋይዚ ጋር እየተዛመደ ነው፣ ከነሱ ጋር እየተመሳጠረ ነው የሚለው ሙዚቃ ድሮም የነበረ ነው። አንደኛ በኦሮሞ በኩል ኦሮሞ እንደ ህዝብ የኦሮሞ ነጻነት ግንባር እንደ ድርጅትና የኦሮሞ ነጻነት ሰራዊትም እንደ ፍሪደም ፋይተር ከማንኛውም ህዝብና ከማንኛውም ፓርቲ ጋር መወገን ወይ ደግሞ አለመወገን መብታቸው ነው። አንድ ይሄ ነው። ሁለተኛ ኦነግ እና ቲፒኤልኤፍ ዛሬ ፓርቲዎች ፖለቲካ ፓርቲዎች እንደ አሸን እና እንጉዳይ ከመፍላታቸው በፊት የዛሬ 30 ዓመት ወጥ የነበሩ ደርግንም ለማንበርከክ የበቁት ሶስቱ ኃይላት ኦነግ፣ ሻዕቢያና ወያኔ ናቸው። እነኚህ ሰዎች ስትራቴጂክ ጎል ነበራቸው። ሲሚላር የሆነ ስትራቴጂክ ጎል ነበራቸው። ባለው የኢትዮጵያ ስርዓት ባለው የኢትዮጵያ አስተሳሰብ ባለው what Ethiopianness especially pertaining to what Ethiopianness entails what does Ethiopianness entails በዚህ ላይ ስትራቴጂክ አላያንስ ነበራቸው። የሆነ ሆኖ ከሽግግሩ መንግስት በኋላ በኦነግና በቲፒኤልኤፍ መካከል የነበረው ግንኙነት የጦርነት ግንኙነት ነው። ፖለቲካ ውስጥ ፐርማነንት ኤነሚ የለም፣ ፐርማነንት ኢንተረስት ነው ያለው። ወደፊት ምን እንደሚሆን አናውቅም። ዞሮ ግን ከዘመናት ኦልሞስት ከሶስት አስርት ዓመታት በኋላ የኦሮሞ ህዝብም ሲዋደቅለት የነበረው እና ሊያጠፋው እየታገለ የነበረው የፖለቲካ ስርዓት እያንሰራራ ማንሰራራት ሲጀምር ቲፒኤልኤፍም ሲዋደቅለት የነበረውና እንዲያውም የደርግን ስርዓት ገርስሶ ራሱ ደርግን ተክቶ ለ27 ዓመታት ዲክቴተር የሆነበት አገር ላይ እንደገና እሱ የተዋጋው ስርዓት እያንሰራራ ስለመሆኑ ህዝቦች እና ተመሳሳይ ስትራቴጂክ ጎል ያላቸው ህዝቦች እና ፓርቲዎች ድርጅቶች እንትን መፍጠር መብትም አላቸው፣ ፖሲቢሊቲውም አለ። ይሄን የቁራ ጩኸት ወያኔ ከዚህ ጋር የተመሳጠረ ነው። ኦነግ ሸኔ የሚባል ድርጅት የለም። በነገራችን ላይ ኦነግ ሸኔ የሚባል ድርጅት የለም። ኦነግ ነው ያለው። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ነው ያለው። በሁለቱ መካከል የመዋቅር አሁን ባለው የአመራር ክፍተት ሁለቱም እንዳይገናኙ መንግስት አድርጎ እንትን ፈጥሮ ላለፉት 2 ዓመታት ምን አይነት ግንኙነት እንደነበራቸውና ምን አይነት ፕሮብለም እንደተፈጠረ አሁን ላለው ቀውስ ራሱ ዋናው መሰረት የኮሎኔል አብይ አህመድ ጣልቃ ገብነት ስለመሆኑ ግልጽ ነው። ግን ኦነግ ራሱን የቻለ ድርጅት ነው። የኦሮሞ ነጻነት ሰራዊት ራሱን የቻለ የፍሪደም ፋይተር ኃይል ነው እና ሁላቸው በየፊናቸው የሚታገሉለት ህዝብ አላቸው። ራሳቸውን በማንኛውም መልኩ ይረዳኛል ወይ ደግሞ ያዋጣኛል ብሎ ፖለቲካሊ በገመቱት እና ስትራቴጂካሊ ባቀዱት መሰረት ከማንኛውም ጋር አላያንስ መፍጠር መብታቸው ነው እና ከትግራይና በማዕከላዊ መንግስት በፌደራል ገቨርንመንት መካከል ያለው ውዝግብ እሱ የራሳቸው ፕሮብለም ነው። ይሄ የአብይ አህመድ ፕሮብለም ነው እና አብይ እንዲያውም ባለውለታው ናቸው ቲፒኤልኤፎች። መጨረሻ ላይ መሄዳቸው ካልቀረ አብይን የመሰለ ሰው መርጦ መሄዳቸው ራሱ የቲፒኤልኤፍ የመጨረሻ ወንጀል ያ ነው ብዬ ነው የማስበው እኔ። እና አሁን እየደነፋባቸው ነው። አዲስ አበባ ላይ ቁጭ ብሎ ይደነፋል።
በሌላ በኩል ደግሞ ሽምግልና ይልካል። ይህ ተንበርካኪ ነው፣ እጅግ በጣም ተንበርካኪ ነው። አሁን ቅድም ባለፈው ጊዜ የተነሳ ነጥብ አለ። እነኚህ የአንድነት ኃይል ነን የሚሉ ቁራዎች የሚጮሁት አለ። ለምሳሌ ነአምን ዘለቀ የሚባል እሱ ላይ ምናልባት እንመጣበታለን። ምክንያቱም እንደው አጠር እያደረጋችሁ ብዙ ጥያቄዎች አሉኝና ያንን ጥያቄዎች ሳንዳስስ ሰዓቱ እንዳያልቅብን አጠር እያደረጋችሁ መልሱልኝ። ዶክተር ሩንዳሳ በዚህ ላይ ምን ይላሉ? በተለይ ላለፉት 27 ዓመትና 28 ዓመት ይታወቃል የቲፒኤልኤፍ እና የኦሮሞ ህዝብ ምን አይነት መከራ ሲቀምስ እንደነበረ፣ እግሩ ሲቆረጥ፣ እጁ ሲቆረጥ፣ ሲገረፍ፣ ቶርች ሲደረግ የነበረ ህዝብ ነው የኦሮሞ ህዝብ በቲፒኤልኤፍ ውስጥ ማለት በኢህአዲግ ውስጥ። አሁን ደግሞ በየትኛው መንገድ ጥምረት መፍጠር ያተረሳና ጥምረት ፈጠሩ ማለት ይቻላል? ከሆነስ ደግሞ ብዙ ጊዜ የሚገለጽ ነገር ዘላቂ ወዳጅ ዘላቂ ጠላት የለም የሚባል ነገር አለ። ምናልባት ኦነግ ወይም በውጭ ያለው ደጋፊ ያንን ተንተርሶ ይሆን? የትግራይና የፌደራል እጣ ፈንታ ወዴት ይሆን? ዶክተር ሩንዳሳ ዋናው ነገር ሁለት ነገሮች መታወቅ አለባቸው። አንድን ሀገር አስተዳድራለሁ እና አብይን ወይንም አሁን ስልጣን ላይ ያለችው ኦፒዲዮ ቲፒኤልኤፍ ሲያስተዳድርበት ያንን ሀገር ሲያስተዳድርበት ከነበረው ሁኔታ የተሻለ አደርጋለሁ ነው አይደል? እንደዛ ነው አላማ ማለት ለውጥ ነው። እንግዲህ ግን ዌል አድሚኒስትርድ ገቨርንመንት በደንብ ማኔጅ የተደረገ ገቨርንመንት ምንድን ነው የሚያደርገው? ያስራል፣ ይገላል፣ ቶርቸር ያደርጋል፣ ይዋሻል አይደለም። ወደ አሜሪካ ላንጣ። አሜሪካ እንደምታውቀው ነጮች ይህንን አሁን የምንኖርበትን አሜሪካ ተባለውን ምድር ወረው የራሳቸው አድርገውታል። እነ ኮሎምበስ እዚህ ከመጣ ጊዜ ጀምሮ በጣም ብዙ የተለያዩ ኔቲቭ ወይንም ነባር ህዝቦች የሚኖሩበት ሀገር ነበር። አሁን እዚህ አሪዞና፣ ኔቫዳ፣ ኢንዲያና፣ ዋዮሚንግ የተለያዩ ስቴቶች ተበታትኖ ያሉ እንደ ወላይታ፣ እንደ ሀዲያ፣ እንደ ከምባታ፣ እንደ ኦሮሞ፣ እንደ አፋር ተቆራርጦ ተበታትኖ ያሉ ነጭ የበላይ ሆኖ እነሱ ግን ማንነታቸውን ያጡበት ሁኔታ ነው ያለው። የሆነ ሆኖ ግን ትራይባል ላንድ ይባላል። አሁን ይሄ እነ ሞንታና ውስጥ ያሉ እንደ ቅድም እንዳልኩት አሪዞና የተለያዩ ቦታ ኢቭን ኮሎራዶ እዚህ ዩታ ምንድነው የተደረገው? በትራይባል ላንድ ውስጥ የአሜሪካ ፌደራል ገቨርንመንት ህግ አይሰራም። ሰው ቢገሉ ወይ እርስ በርስ ቢገዳደሉ ከአካባቢያቸው ውስጥ ሆነው ሰው እርስ በርስ ቢገዳደሉ እንኳን የራሳቸው ዳኛ ነው የሚዳኛቸው። እዛው በቋንቋቸው እዛው የሚታሰሩት የሚፈታቱት እነሱ ናቸው። አሁን ዛሬ ትላንትና ነው መሰለኝ ሱፕሪም ኮርት ወሰዱት ኬዙንና የአንድ ስቴት እንትን ሱፕሪም ኮርት ምን ብለዋል? የኔቲቭ ህዝቦችን ጉዳይ ማየት የሚችለው ኔቲቭ ህዝብ ራሱ ነው እና እንትን የአሜሪካ መንግስት ፌደራል መንግስት እዛ ውስጥ ምንም አያገባውም ይላል። በዛ ተነሳ ኬዙ አሁን ወዴት ተመልሷል? ወደ ኔቲቭ ህዝብ ነው። ወደ ትግራይ ስትመጣ ትግራይ ስቴት ወይንም ሪጅን የትግራይ ህዝቦች ሀገር ነው። ልክ ኤርትራ የኤርትራኖች ሀገር እንደሆነ የኩናማ የቢናሚር የዛ ህዝቦች ሀገር እንደሆነ ሁሉ ኦሮሚያ የኦሮሞ ሀገር እንደሆነ ሁሉ የአማራ ሪጅን የአማራ እንደሆነ ሁሉ ሁሉም በአካባቢው ሙሉ ነፃነት አለው የራሱን ጉዳይ የመወሰን የኢኮኖሚውን፣ የኤጁኬሽን፣ የባህል፣ የምን የሁሉ ነገር ግንባታ መብቱ ነው። ስለዚህ ፌደራል ገቨርንመንት የሚባለው እነዚህን ስቴቶች ለማያያዝ አብሮ እንዲሰሩ ኮኦርዲኔት ለኢንተርኔት የኢኮኖሚ እድገቱንና የሚሊተሪውንም አንድ የውጭ ወራሪ ቢመጣ እንትናቸው ስራውን ለማቀናጀት ነው ፌደራል መንግስት የተፈለገው። ስለዚህ ፌደራል መንግስት ማለት ሪሊ የነዛ የበላይ አይደለም። ኢንፋክት የበታች ነው። እነሱ ናቸው ገንዘብ የሚሰጡት ታክስ ሰብስበው የሚልኩለት። ስለዚህ ፌደራል መንግስት የሁሉ የበላይ አይደለም፣ የስቴቶች የበላይ አይደለም። ከእያንዳንዱ ስቴት የተውጣጡ ሰዎች እንደ ኮሚቴ ነገር አቋቁመው ያ ኮሚቴ
ለኔ ስቴት ምንድነው የሚበጀው የሚለውን እርስ በርስ ተነጋግረው የሆነ ስምምነት ላይ ይደርሱና በዛ ስምምነት መሰረት ህብረታቸውን የሚያጠናክር ኮሚቴ ነው ኮኦርዲኔት የሚያደርግ የሚያቀናጅ ነው በአሁኑ ጊዜ ግን ያለው የአብይ አሁን የሁሉን ስቴቶች ጉዳይ አቀናጅቼ የሁሉም ህዝቦች ባህልና ቋንቋ ተከብሮ ክሬቲቪቲያቸውም እንዳይታፈን አደርጋለሁ የሚል ግሩፕ በመግደል ምንድነው አቺቭ ማድረግ የሚችለው ነገር ቢኖር ለተወሰነ ጊዜ ሰላም ማስፈን ይችላል በማፈን ታንክ ለምሳሌ አምቦ ላይ ወይ ሻሸመኔ ላይ በማውጣት ሰልፍ መገል ላይ እንዳይኖር ሊያደርግ ይችላል ይሄ ሳምንት 2 ሳምንት 6 ወር የሚፈጅ ስቴቢሊቲ ሊፈጥር ይችላል ግን without justice without rule of law ያ እነሱ የተስማሙበት ያንዳንዱ የተስማሙባቸው ህጎች ስራ ላይ ካልዋሉ እያንዳንዱ ስቴት የመገንጠል መብት አለው ምክንያቱም ተስማምቶ የዚህ ፌዴሬሽን አባል ልሁን ነው ያለው እንጂ ቅኝ ተገዢ አይደለም ስለዚህ አብይ መሆን ማድረግ የነበረበት ወይንም እነዚህ ነፍጠኞቹ ማድረግ የነበረባቸው ፖለቲካል ፍሪደም በፖለቲካል ፍሪደም ኮሚትመንት ማሳየት ነበረባቸው እያንዳንዱ ስቴት ፍሪ የሆነ ፖለቲካል ፍሪደም እንዲኖረው የራሱ ህግ እንዲያከብር ግን መጥቶ ተስማምባበትን የጋራ ህግ ይሄ ፌደራል ህግ የተባለውን ደግሞ እንዲያከብር ማድረግ ነው ያ ነው ሊበራል ዲሞክራሲ የሚባለው 27 ዓመት ሙሉ ይሄም ሜንቴን ማድረግ እንኳን አልቻለም ይሄንም ሜንቴን ካላደረገ ደግሞ እያንዳንዱ ስቴት ሶቨርኒቲውን ማስከበር ይችላል ተዋክቶም ይሁን በፖለቲካም ይሁን በጦርነት የራሱን አካባቢ ማስተዳደር ልክ እንደ ኤርትራ ተገንጥሎ መኖር መቻል አለበት ማለት ነው መልካም አንድ ነገር አንድ ላይ ያይዘው ይመልሱልኛል ባኮትን ካለኝ ሰዓት አንፃር ሹር የግንቦት 7 ከፍተኛ አመራር የነበሩት እና አመን ዘለቀ የኤርትራ መንግስት ህዝብ ህዋትን የህዋት ፋሽስት እና የኦሮሞ ጽንፈኛ ሊቃንን በጋራ ሆነው የኢትዮጵያን አንድነትና የህዝብ ደህንነትን እንዲታደጉ ጥሪ ያቀርበዋል በሌላ አንፃር ህዋት ከኦነግ ጋራ ተቀናጀ እየተባለ ይከሳል በሌላ አንፃር ደግሞ በአንድነት እናምናለን የሚሉት የኢትዮጵያ ሉዓላዊነት የሚደፍር የሌላ ሀገር መንግስት ጣልቃ እንዲገባ ጥሪ ያደርጋሉ ይሄ ነገር ቪዥታ አይፈጥርም ኢትዮጵያ ሉዓላዊነቷ ተደፍሯል ማለት አይቻልም ለምሳሌ በአሁኑ ወቅት የዶክተር አብይ ጠባቂዎች የኤርትራ ወታደሮች ናቸው ጣልቃ ገብቶ የተለያየ እርምጃ እየወሰደ ያለውም የኤርትራ ወታደር ነው ከኩናማ የመጣ ወታደር ነው የኤርትራ ስለዚህ ኢትዮጵያ ሉዓላዊነቷ ተደፍሯል ማለት አይቻልም ምንድነው ኃጢያቱ ቲፒኤልኤፍ እና የኦሮሞ ህዝብ ወይም የጋራ የትግል እንቅስቃሴ ቢያደርጉ ምንድነው ኃጢያቱ በጣም ጥሩ ጥያቄ ነው ማለት የፈለኩት ከዚያ በፊት አንድ ሁሌ በሚዲያ ላይ የሚመላለስ አንድ ቁንጽል ሐሳብ አለ ቋሚ ኢንተረስት እንጂ ቋሚ ወዳጅ የለም የሚለው ነገር ትንሽ ቁንጽል ነው የሚሆነው እሱን ትንሽ እንትን ለማለት ፈልጋለሁ ይሄ ኦሪጂኑ ይሄ ቢስማርኪያን አፕሮች ጀርመን ዩኒፊኬሽን ላይ ሪአል ፖለቲክ የሚባል አፕሮች ነበር ኦቶ ፎን ቢስማርክ የተጠቀመው ሪአል ፖለቲክ ጀርመንኛ ነው ቃሉ ከዛ ነው የሚመጣው ቋሚ ጠላት የለም ቋሚ ወዳጅ የለም የሚባለው ያኔ ቢስማርክ ጀርመንን ኦርጋናይዝ ዩኒፋይ ለማድረግ ከሶስት ኃይሎች ጋር ነበር ጦርነት የከፈተው ኦስትሪያ ፍራንስ እና የአሁኗ ደንማርክ እና ሌሎችም እንደ ሉክሰምበርግ ስቴት የነበሩ ያኔ ማለት ነው ቢስማርክ መጀመሪያ ኦስትሪያን ለመዋጋት የፈረንሳዮችን እንትን ማግኘት ስለነበረበት ከነሱ ጋር ነው የተመሳጠረው ልክ ኦስትሪያዎችን ዲፊት እንዳደረገ ወደ ወዳጁ ወደ ፈረንሳይ ነው የዞረው ከዚያ በኋላ ወደ ደንማርክ ነው የዞረው ይሄ ነው ሪአል ፖለቲክ የሚባለው በዓለም አቀፍ ግንኙነት ቮካቡላሪ ውስጥ ከዚያ በኋላ ህዝቦች ሀገር ናሽናል ኢንተረስት የሚባለው ኢንተረስት when interest is defined in terms of national interest የግለሰብ ወይም የቡድን ኢንተረስት አይደለም ይሄ ኮንቴክስቱ ወደ ምዕራቡ የዓለማችን በተለይም በዩናይትድ ስቴትስ በአካዴሚያ ደረጃ
ኢንተርናሽናል ሪሌሽን በፖለቲካውም ደረጃ በተለይ በነ ሃንስ ሞርገንታው በሚባሉ በነ ፖል ኬኔዲ እና በኋላም ሄንሪ ኪሲንጀር የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር በጣም ስምጥር የሆነ ስቴትስማን እና አካደሚሽያን ሄንሪ ኪሲንጀር ነበር to the highest extent ይህንን ነገር በሰፊው የተጠቀሙበት ማለት ነው። እና ይሄ ማለት ምን ማለት ነው? አሁን ያልከው ስም የጠራኸው ሰውዬ የግንቦት ሰባት እንትን የነበረው ኤርትራ ይመላለስ የነበረው ያቀረበው ሐሳብ የሱ አይነት ሌላ ተመሳሳይ ሐሳብ ያቀረበው ደግሞ የእሳት ጋዜጠኛ የሆነ 10 አለቃ የነበረ ሰው ነው የሚሉት ሲሳይ አገና የሚባል ምንድነው ያሉት? ሁለታቸው ሐሳባቸው አንድ ነው። ይሄ የሉዓላዊነት ነገር የሶቨርኒቲ ነገር እንዲያው ይቅርና ኤርትራውያን እነኚህን ትግሬዎች መጥተው ቢጨፈልቁልን ምንም አይነት እንትን አንልም፣ ኢትዮጵያ ተደፈረች አንልም። ኤርትራውያን መጥተው ቢያግዙን ትግራይን የአንድን ሀገር አካል ሌላ የውጭው ዓለም የውጭ ኃይል መጥቶ እንዲደመስስላቸው ነው ሐሳብ የሚያቀርቡት ማለት ነው። ይሄ አንደኛ በዚህ ዓለም ላይ የዚህ አይነት ነገር የለም። you've never heard of such history። የራስህን አካል ሌላ የውጭ አካል የውጭ መንግስት መጥቶ እንዲደመስስልህ በምንም አይነት መልኩ አትጠይቅም። በሁለተኛ ደረጃ ደግሞ ይሄ ትሪዝን ነው። በእርግጥ እነኚህ ሰዎች ውጭ ሀገር ነው የሚኖሩት። ሲፈልጉ መንግስት ይሆናሉ ሀገር ቤት ገብተው የአብይ አይነትን ሰው ሲያገኙ they are frequent visitors of the palace የአብይ እንግዶች ናቸው። ሳይስማማቸው ሲቀር ደግሞ እዚህ ወደ አሜሪካም ወይም ወደ አውሮፓ አውስትራሊያ እየሄዱ እየወጡ መርዛቸውን ይረጫሉ። እና የነአምን ዘለቀና ይሄ የአስር አለቃው ኮመንት እጅግ በጣም አሳፋሪ ነው። እኔ እንጃ አብይ ሰምቷቸዋል መሰለኝ። አዎ መጥተዋል፣ ኤርትራውያን አሉ፣ ፓላስ ውስጥ አሉ። ለማ መገርሳ አርቲስት ሃጫሉ ቀብር ላይ እንዳይገኝ እንትን ላይ መልሰውታል። ኤርትራኖች ናቸው በቋንቋም አልተግባቡ የሚልም እንትን አለ እና ተሳክቶላቸዋል ነገሩ። ትሪዝንም ቢሆን የሀገር ክህደትም ቢሆን በዓለማችን ላይ የሌለ ነገርም ቢሆን አብይ አማካሪዎቹን ቃል በቃል ስለሚሰማ ተሳክቶላቸዋል ለማለት ይቻላል። ይሄ ግን ለወደፊት ማይንድ ዩ ኤርትራ ላይም እኔ ትናንትና የሆኑ የኤርትራ ጋዜጠኞች እየተቀባበሉ የሆነ መልእክት ሲያስተላልፉ ሰምቻለሁ። ኢሳያስ አፈወርቂ ከአብይ ጋር የጀመረው እንትን ሙሽርነት ኤርትራን ማያዋጣትም የኢትዮጵያን ሕዝብ ማያዋጣም እና እንዲያው ያለ ፕሪኮንዲሽን እንደፈለጉ ኤርትራ ውስጥ ገብቶ መውጣት ወይም ደግሞ ኢትዮጵያ ውስጥ ገብቶ የመውጣቱ ነገር ለወደፊት ዘላቂ ሰላምን አያመጣ የሚሉ ኤርትራኖች ራሳቸው ስለ ህዝባቸው እንትን እያሉ የሚናገሩ አሉና ይሄ የኢሳያስ እና የአብይ አህመድ ጋብቻ ብቻ ነው። ሌላው አሁን ባልኩት በናሽናል በዚህ በቋሚ there's no permanent enemy but permanent interest በሚለው ላይ ቃሉን በቃል የተናገረው የቀድሞ ዊንስተን ቸርችል ነበር በሁለተኛው ዓለም ጦርነት። አሁን ኦነግ እና ቲፒኤልኤፍን የኦሮሞ ነጻነት ሰራዊትና ቲፒኤልኤፍን ጽንፈኛ ነው ብለው የሚያምኑትና የፖለቲካ ኃይሎች ከቲፒኤልኤፍ እና ከኦነግ ጋር የሚያገናኙ ሰዎች ራሳቸው እነሱ ኢንተረስት አላቸው፣ ኦነግ ግን ኢንተረስት የለውም፣ ቲፒኤልኤፍ ግን ኢንተረስት የለውም። ይሄ ምንድነው? what's their business in there? አንደኛ ኦነግ ራሱን የቻለ በጣም በሳል የሆነ የፖለቲካ ድርጅት ነው እና ብዙ ውጣ ውረዶች እና ብዙ ቻሌንጆችን ያሳለፈ ትልቅ የፖለቲካ ድርጅት ነው። ከሱ በኋላ የተመሰረቱ እንደነ መኢሶን እንደ ኢያፓ ደርግ ራሱን ጨምሮ 17 ዓመት እንኳን መንግስት ከሆነ በኋላ እነኚህ ሁሉ ተንኮታተዋል እና ዓላማውንና ድርጅቱንና ህዝቡን ይዞ የቀረው ኦነግ ነው። ይሄን መሰለ የሚያክል ድርጅት መቼም ከማን ጋር እንደሚስማማና ከማን ጋር እንደሚሰራና እንደማይሰራ ጠንቅቆ ያውቀዋል። እና ኦነግ የሚመራው በኦሮሞ ናሽናል ኢንተረስት ነው። we have a national interest in the ኦሮሞ እና sovereignty እስካሁን ባይኖረንም we have a national interest እና ኦኤልኤፍ የሚያደርገው የኦሮሞን ህዝብ ናሽናል ኢንተረስት በሚጠብቅ እና በሚያስጠብቅ መልኩ ነው። ለፕሮፓጋንዳ የሚጠቀሙበት ሙዚቃ አያዋጣቸውም። ለዘመናትም ነበረ ኦነግ ኤርትራ ሲሄድ የሻዕቢያ ተላላኪ እያሉ ለዘመናት ሲሳደቡ የነበሩ ይሄ ነአምን የሚባል ሰውዬ የሻዕቢያ ተላላኪ እየተባለ ሲሰደብ የነበረ ዛሬ
ኢሳያስን የኤርትራን ህዝብ ሳይሆን የኤርትራን ወታደር ህዝቡን አይደለም የሚሉት ባይ ዘ ዌይ ወታደሩን ነው የሚሉት። ምክንያቱም ኤርትራ በአፍሪካ ውስጥ ሊስት ፖፑሌሽን ያለው ግን the highest armed proportionally to its population highly armed የሆነ ሀገር ኤርትራ ነው። 5 million or 6 million people with more than 400,000 standing army በአፍሪካ ውስጥ ማለት ነው። እና ያንን ነው የሚሉት ቲፒኤልኤፍ እና ኦኤልኤፍ የኦሮሞ ነጻነት ሰራዊትና ቲፒኤልኤፍ or whoever ማንንም አያገባውም። በቀደም ዕለት የሆነ ፕሮፓጋንዳ ሲነሱ ነበር ዋሽንግተን ዲሲ ስቴት ዲፓርትመንት ፊት ለፊት የኦሮሞ ኮሚዩኒቲ በብዛት ነው የወጣው በዚህ በሰላማዊ ሰልፉ ወቅት እና የትግራይ ልጆች ነበሩ። መብታቸው ነው። የኦሮሞን መብት የሚደግፍን ሰው ሁሉ እንቀበላለን። ማንም ሰው ዘርና ሃይማኖትን አንመርጥም። የኛን ኮዝ የሚደግፍ የኦሮሞን የነጻነት ኮስት የሚደግፍ እና ከኛ ጎን የሚቆመውን ማንኛውንም ሰው እንቀበላለን። እነኚህ ልጆች የቲፒኤልኤፍን ባንዲራ ነው ይዘው የመጡት። ባንዲራቸው ነው። ለምሳሌ የኦነግ ባንዲራ የምንለው አሁን የትም ብትሄድ የኦሮሞ ልጅ ይዞ የሚወጣው የኦነግን ባንዲራ ነው። የኦነግ ባንዲራ ከአሁን በኋላ የኦነግ ባንዲራ አይደለም፣ የኦሮሞ ባንዲራ ነው። የኦነግ መንበር ሁን አትሁን ይዘህ የምትወጣው ያንን ነው። የትግራይ ልጅም ከአሁን በኋላ ይዞ የሚወጣው የቲፒኤልኤፍን ባንዲራ ነው። በእንትን ደረጃ በመሪ ደረጃ የነበረው ግንኙነት እንዳልኩ የጦርነት እንትን ነበር። ቲፒኤልኤፍ መንግስት በነበረበት ጊዜ ያ ተቀይሯል። ወደፊት እንዴት እንደሚሆን ምን እንደሚሆን አናውቅም። ግን የኦሮሞ ህዝብም የኦሮሞ ነጻነት ግንባርም ጥላቻው ድሮም ጠቡ ለ27 ዓመታትም ላለፉት 27 ዓመታትም ከትግራይ ህዝብና ከእንትን ጋር ሳይሆን ከገዢው መደብ ከቲፒኤልኤፍ ኤሊት ጋር ነበር። አሁን ወዴት እንደሚያመራ አናውቅም። ስለዚህ ይሄንን ፕሮፓጋንዳ ቢተውት ይሻላቸዋል። it's an international norm ፖለቲካ በሚሰራበት ጊዜ የሚያዋጣንና ስትራቴጂክ ጎልህን ከግብ የሚያደርስልህን ነገር ሁሉ አናላይዝ አድርገህ ነው ከሰዎች ጋር ከፓርቲዎች ጋር ከማንኛውም የፖለቲካ ኃይል ጋር የምትሰራው። ይሄ የሞተ የወደቀ እና የረከሰ ሙዚቃ ስለሆነ ይሄን ቢያቀሙት ይሻላቸዋል። ዶክተር ሩንዳሳ ብዙ ጊዜ ራሳችን ውዥንብር ውስጥ የምንገባባቸው ወይ ሾርት ሜሞሪ ስላለን ነው መሰለኝ እንጂ ኢትዮጵያ ከተመሰረተች ጊዜ ጀምሮ ሲንከባለል የመጣ አንድ ነገር አለ። ያ ምንድነው? አማርኛ ተናጋሪዎቹ ወይንም አማራንን የሚሉ ግሩፖች እና የአይደንቲቲ ክራይሲስ ያለባቸው ሰዎች እንግዲህ የአማርኛ ተናጋሪ ስል ናምን ዘለቀ somebody ጆቴ የጊንጪ አባቱ የጊንጪ ሰው ነው፣ ኦሮሞ ነው። ግን አማርኛ ተናጋሪ በመሆኑ አዲስ አይደንቲቲውን ይዞ የኢትዮጵያ አርበኞች ግንባር የሚባል ፈጠረ። ከዛ ግንቦት 7 ጋር እንትናሉ ተቀላቀሉ። ያ ሁሉ ጭንቀት እንግዲህ የአይደንቲቲ ክራይሲስ ስላለበት ነው። አሁን እነዚህ አይደንቲቲ ክራይሲስ ያለባቸው ሰዎች ኢትዮጵያ የተባለ ሐሳብ የሆነ ሃይማኖት ነገር ነው፣ የሆነ ሐሳብ ነገር ነው፣ ውዥንብር ሐሳብ ስር ይጠለላሉ። አጌናም ምርኮኛ ነው፣ የአስር አለቃ የነበረ ምርኮኛ ነው። የናምን ዘለቀ አባትም ምርኮኛ ናቸው። ምክንያቱም ኢንፋክት እግራቸውን አጥተዋል። ኮማንደር ዘለቀ አድሚራል የባህር ኃይል አድሚራል የነበረ ኦሮሞ እግሩን አጥቶ አንድ እግር የላቸው ልክ እንደ ካሳዬ ጨመዳ ማለት ነው። እና እንደውም በጣም የሚገርመው ነገር ወያኔ እነሱን ሳትገል ትታ እስካሁን በህይወት እንዲወተውቱ ማድረግ፣ ያ ሀፍረት ደግሞ ከአባት ወደ ልጅ አልፎ ልጅም እንደዛው በዛ ሀፍረት ውስጥ ገብቶ እንዲወተውት ማድረጋቸው እንደውም ሲኦል ውስጥ እንደከተቷቸው ነው። እና ጥሩ አድርገዋል ነው የምለው። ሌሎች ምርኮኞችን ተጠቅመዋል። ዩስፉል ኢዲየትስ እንደ አባዱላ አይነቶቹን ተጠቅመዋል። ጠቃሚ ያልሆኑትን ደግሞ ትተዋቸዋል። እና እነሱ ናቸው በአይደንቲቲ ክራይሲስ የተነሳ ቁጭ ብሎ የሚያለቃቅሱት። ግን ዋናው ነጥቤ ምን መሰለ ኢዮብ፣ ምኒልክ ይህንን ኢምፓየር አቋቋመ። የማንነት ክራይሲስ ያለባቸው ሰዎች መጠለያ ሸልተር ነገር ሆነች ማለት ነው ኢትዮጵያ የምትባለው ነገር።
በዛ ውስጥ ማይኖሪቲ ፍሪደም ማይኖሪቲ ራይት ፐርሰናል ፍሪደም ሪሊጂየስ ፕሉራሊዝም ምናምን እንን አይቀበሉም ምክንያቱም የነሱ የበላይ ሆኖ ስለተሰራ በወቅቱ በምኒልክ ጊዜ ኃይለ ሥላሴ ያንኑን ተቀብሎ ሌሎች እንደያሱ ያሉትን ገሎ ምን ብሎ ለደርግ አስረከበ ደርግ ደግሞ ያንኑን ወስዶ ፕሮሞት ያደርግ ቆየ አሁን ደግሞ አብይ ሲመጣ እሱኑን ተረከበ የደርግን ተረከበ ይሄ እንግዲህ ሲንከባለል 150 አመት ሲንከባለል የመጣ በሽታ በለው ነቀርሳ በለው የሌላውን ማንነት ሪኮግናይዝ ማድረጉ ራሳቸውን ማየት የማይችሉ ወደ ከአያታቸው ጀርባ ሄደው ማንነኝ ማለት የማይችሉ አሁን ተፈሪ መኮንን ጉዲሳ ከምትል ተፈሪ መኮንን ላይ ይቆማል እና ነአምንም ዘለቀ ላይ ይቆማል እንጂ ወደ ጆቴ አይሄድም እንትናም ወደ ዋግጅራ አይሄድም ሶ ክራይሲስ ያለባቸው በሽተኞች መጠለያ ብለው የሚሉት እዛ መጠለያ ውስጥ የሚደንሱበት ይሄ ቼምበር ኦፍ ሰፈሪንግ አለ አይደለም ወይ እንትን ኤኮ የሚያደርጉበት ጣረሞቶች ተሰባስበው የሚጮሁበት ቼምበር ነው ማለት ነው ሶ these people አሁን ምንድነው የሆነው የአርበኞች የግንቦት ሰባት አብን የተባለ ኢትዮጵያ ምንድነው አብን ብሔራዊ ንቅናቄ የተባለው ባልደራስ ነው ምናምን ድራስ የሚባል የነዚህ ሁሉ በአብይ ወደ ሲመጣ ምንድነው ያደረጉት ከያማራው ፒዲዮ ከነበርዳ ላይ ወያኔ ሲጠቀምባቸው ከነበሩ ምርኮኞች ጋር ተቀላቀሉ ትዝላችሁ እንደሆነ ተቀላቅለዋል እዛ ሲቀላቀሉ ነገዱ ምናምን ወደ ፌደራል መንግስት መጡ እነዛም ደግሞ ቦታ ያዙ ስለዚህ አሁን ያለውን ሚኒስቴር ፕሬዝዳንቱ አማራ ናት ምክትሉ አማራ ነው ቀጥሎ ሶ ሊስቱን ብታይ ጠቅላላ ኢምፓየሩን ያዙት እነዚህ መርጅ ያደረጉ ናቸው ማለት ነው ግንቦት ሰባትም ይሁን አብንም ይሁን የድሮ የአማራ ተወካይ ብሎ ወያኔ በእንትን ያስቀመጣቸው ጎንደር ላይ ባህር ዳር ላይ ያስቀመጣቸው ይሁን ሁሉ በኢትዮጵያ ስምና በአማራ ስም የተደራጁ በሙሉ ኢትዮጵያን እየመሯት ነው እዛ ውስጥ ማን ነው እንግዲህ አብይም ወደነሱ መርጅ ያደረገበት የራሱ አይዲዮሎጂ አለው ያቺት ስትንከባለል የነበረው ኢትዮጵያዊነት የሚለውን የሚያወድስ በመሆኑ ሌላቶ ከወያኔ አርነት ትግራይ ተባሮ ኒዘርላንድ ሲኖር የነበረ አንድ ሳይሞት በህይወት ያገገመ አንድ ዶክተር ማን ነው ትግሬ ያለ ኢንፋክት ትግራይ ነው ደብድበው አስሮ ለቀውታል አሁን ሶ በሙሉ አሁን ሀገር የሚመላው የዚህ በምኒልክ ጊዜ ሲንከባለል እስከ ከደርጋ ዘልቆ እስካሁን አብይ ላይ የደረሰውን እይታ የአስተሳሰብ የሚያራምዱ መርጅ ያደረጉ የተቀላቀሉና በዚሁ ወደ መንግስት ስልጣን የተሸጋገሩ ሰዎች ናቸው ስለዚህ ነጥለ ማየት የለብህም ግንቦት ሰባትንም አብንም ባልደራስም ምናምን የሚባሉትም አንድ ላይ ተቀላቅለው ወደ አማራ ሪጂናል ገቨርንመንት ተቀላቅለው ከዛ በኋላ ሽመልስና አዲሱ የሚባል ደግሞ ሌላ የነፍጠኛ ልጅ ኑባቦር የተወለደ ሄደው ስምምነት አድርገው ከዛሬ ጀምሮ 7 ነጥብ ነው እንደውም የወሰኑት በዛን ጊዜ ኦነግ መመታት አለበት ጀዋር መሐመድ መገደል ወይ ከሀገር መውጣት አለበት የአኖሌ ሐውልትና የጨለንቆ መፍረስ አለበት ቁቤ የሚባል ነገር ቀርቶ አትሊስት ልጆች ከአንደኛ ክፍል ጀምሮ በአማርኛ መማር መጀመር አለባቸው ሶ እነዚህም በሙሉ እንደ ኦብጀክቲቭ እንደ ሚሽን ይዞ ነው መርጅ አድርጎ በሙሉ ያፓ ሳይቀር ማለት ነው ኢዲዩ ሳይቀር ማለት ነው ስለዚህ አሁን ያለው ውጊያ ያለው ፍትጊያ ምንድነው እነሱ በአንድ በኩል ኢትዮጵያን ለማራመድና ኢትዮጵያ አልሆነችንም የድሮው የኢትዮጵያ የሚባለው መንፈሱ የሚያቃዥ ነው መንፈሱ መጥፎ ነው ነፃነታችንን ሃይማኖታችንን ቋንቋችንን ይበክላል መጥፎ መንፈስ ነው በሱ ስራ እንተዳደርም የሚሉትን በሙሉ አንድ በአንድ መግደል ማለት ነው ስለዚህ ሴት አይቀርም ተማሪ በባህር ዳር በደብረ ብርሃን አይቀርም ታንክ በየቦታው ተርመስምሶ በአንድ ጊዜ አፍነው የሁሉ ለማጥፋት ነው እንግዲህ ይሄ እውነትም ደግሞ ከተሳካላቸው በእንዲህ አናርኪስት በሆነ ስርዓት አልበኛ በሆነ መንገድ ህገወጥ በሆነ መንገድ አፍነው የሁሉ መስበር ከቻሉ የኢትዮጵያ መንፈስ እንደገና ካንሰራራ ሌላው 200 አመት ወይንም 100 አመት
በዚህ በበሰበሰ በገለማ አስተሳሰብ ጭንቅላታቸው ከበሰበሱ ሰዎች በሚመነጭ አስተሳሰብ ስር እንወድቃለን ማለት ነው። ለዚህ ነው ዛሬ ወሳኝ ነው የምንለው ለዚህ ነው። ስለዚህ እነሱ ሰው ገለው በዛ አማካኝቶ ኦኤልኤፍ ለማጥፋት ቢሞክሩ ያጫሉን ገለው አንተ ነው የገደልከው ቢሉ ያ ሁሉ የነሱ ስትራቴጂ ነው። So are you going to fight and get rid of them or በነሱ ውዥንብር ተወናብደ ትንበረከካለህ? ጥያቄው ይሄ ነው። መልካም አመሰግናለሁ ዶክተር አብይ። ስብሰባ ላይ የኦሮሞ ህዝብ እኔን ጠልቶኛል፣ ይህንን ደግሞ ያደረጋችሁት እናንተ አክቲቪስቶች ናችሁ፣ ስለዚህ የኦሮሞ ህዝብን እንዳይነሳ ለአንዲት ዓመት አኮላሸዋለሁ ብሏል። አቶ ረጋሳ ዛሬ አቃቢ ህጓ አዲስ ነገር አሰምታናለች። የኢትዮጵያ አቃቢ አዳነች አቤቤ በአርቲስት አጫሉ ሁንዴሳ ግድያ ላይ የተጠረጠሩ ሰዎችን ይዣለሁ የሚል ነገር ነው ያሰማችን። ከዚህ የተጠረጠሩ ሰዎች ደግሞ ሸኔ ወይም በጃልመሮ የሚመራው ቡድን እንደሆነ እየተገለጸ ይገኛል። በተለይ የሰውየው እንደተናገረው ከሆነ ሰኔ እንደሚገናኙ ሲገናኙ ደግሞ የሚነጋገሩት እነ ጃልመሮ ትግርኛ እንደሆነ ተነግሯል። ምንድነው እየተፈለገ ያለው? ጠቅላይ ሚኒስትሩ በፓርላማ ላይ ሲናገሩ አጫሉን እኮ እኛ ውጣ ብለነው ነበረ፣ ፍለፊት ታግሎ ፍለፊት ሞተ ብለዋል። እቺ አቃቢ ህግ ወይም እቺ ሴት ለምንድነው ወለጋ ድረስ ጉጂ ወይም መሃል ከተማ ድረስ መዞር ያስፈልጋል? ለምን 4 ኪሎ መፈለግ አቃታት ገዳዩ ያጫሉን? እውነት የኦሮሞ ነጻነት ግንባር ወቦ ይሄንን ያደርጋል? ለምንድነው አጫሉን ከገደለ ምንድነው የሚያተርፈው? ለምን ተፈለገ በዚህ ሰዓት? አንደኛ ትግርኛ ተናጋሪ ነው የሚባለው፣ ምናልባት ከትግራይ ልጆች ጋር ለማጣላት ኦሮሞን ለማጠራጠር ይሆን? በጣም ለህሊና የሚቀፍ ነገር ነው፣ ግን ምንም ማድረግ አንችልም። ሰምተነዋል ኢዮብ። ይሄ አሁን የአብይ መንግስት ቅድም እንዳልኩት በጣም የተወሳሰበና በጣም የረከሰ ችግር እያመጣብን ያለው አንደኛ አብይን እና እሱ ራሱን ጨምሮ እሱን ከበው ያሉት የመንግስት ባለስልጣናት ከውጭም ይሄዱ እዛውም የኦፒዲዮ ርዝራጆች ችሎታ የሌላቸው ምንም ህሊና የሌላቸው የተነገራቸውን ነገር ብቻ የሚናገሩና የራሳቸው አስተሳሰብ የራሳቸው የሆነ የሌላቸው ሰዎች በመሆናቸው ነው ይሄ ሁሉ እየደረሰብን ያለው። ከሚኒሶታ የሄዱ ሰዎች አሉ አማካሪ የሆኑ ራሳቸው ሳይበለጽጉ ሰውን እንዴት አገር እንዴት እንደሚበለጽግ እንዴት አድቫይስ እንደሚያደርጉ አይገባኝም። አንዳንዶቹ 30 ዓመት አሜሪካን ሀገር ኖሮ 30 ዓመት ውስጥ አንድ ፔቼክ ሰርቶ ያላገኘ ሰው ሰርቶ ማያቅ ሰው እንዴት ግን ሀገርን የሚያክል ትልቅ ነገር እንዲበለጽግ ያንድን ሀገር መሪ አድቫይስ ያደርጋል? ያ ነው የመጀመሪያው ችግር። ሌላው የወይዘሮ አዳነች አቤቤ ሌላው በትናንትና ከዚያ በፊትም የተናገረችውን ነገር አልሰማችሁም? ሀገር ውስጥ ብቻ ያሉትን ሳይሆን ውጭ ሀገር ያሉትንም እንከሳቸዋለን፣ ፕሮሰስ ጀምረናል እና አያመልጡም እያለች እኛንም እያስፈራራችን ነበርና በጣም ነው የሳቅኩት። በመጀመሪያ ደረጃ ኦነግ ሸኔ የሚባል ድርጅት የለም፣ እኔ አላውቅም። ኦነግ አለ፣ የኦሮሞ ነጻነት ሰራዊት ኦሮሞ ሊበሬሽን አርሚ ደግሞ ሌላ ፎርስ ነው። ይሄንን ከኛ የበለጠ መንግስት ነው የሚያውቀው። በኋላ ላይም ሁለቱን ያቆራረጠው መንግስት ነው ለራሱ ፐርፐስ ማለት ነው። ስለዚህ ኦነግ ሸኔ የሚባል ነገር የለም። ከዚያ ነው የሚጀምረው። ማን ነው ኦነግ ሸኔ? ይሄ ድርጅት ከዚህ ግድያ በኋላ አለ የሚባለው ድርጅት ማን ነው? እሱን እንኳን በደንብ ተንትነው በደንብ አይደንቲፋይ አድርገው ለዓለም ህዝብ ለኢትዮጵያ ህዝብ ሳያሳውቁ የሌለን ድርጅት ከዚህ ግድያ በስተጀርባ አለ ብለው ይሄን ያቀናበሩት የመጀመሪያው ከሽምነታቸው ከዚያ ነው የሚጀምረው። አንድ ሁለተኛ ኢዮብ አልደረስክበትም። እኔና ሩንዳሳ እናስታውሳለን። ትንሽ ደርግ ስልጣን ሲይዝ ሰዎችን መግደል ሲፈልግ የሆነ ዘፈን ነበረው የፍየል ወጠጠ የሚባል ነገር፣ የፍየል ወጠጠ ልቧ ያበጠ ምናምን። አሁን በደንብ አላስታውሰው። ያ ዘፈን ማታ ላይ ከተዘፈነ ሩንዳሳ ታስታውሳለህ? አዎ ቀረርቶ ነው። አዎ
እና ያ ዘፈን ማታ ላይ ከተዘፈነ ሰዎች ያውቃሉ ነገ የሚሞት ሰው አለ ማለት ነው። ይሄ የኦነግ ሸኔ ሙዚቃ የሃጫሉ ግድያ ሙዚቃ አብይም ተናግሮታል። ውጣ ብዬዋለሁ፣ አደጋ ላይ ነህ ብዬዋለሁ ያለው ከስንት ጊዜ በፊት ነበር። ኦነግ ሸኔ ሀገር እያተራመሰ ነው፣ እንደዚህ እያደረገ ነው፣ ግድያ ሊፈጽም ነው የሚል ሙዚቃ የተነዛው ከዚያ በፊት ነበር። ሃጫሉ የሞተ ዕለት ኢሚዲየትሊ ከደቂቃዎች በኋላ ዛሬ አዳነች አቤቤ ያነበበችውን እንትን ፋይንዲንግ ኢሚዲየትሊ ከደቂቃዎች በኋላ ነበር የጠቅላይ ሚኒስትሩ ቢሮ ውስጥ የተሰገሰገው የፌስቡክ አርበኞች እንትን ያወጡት ኦነግ ሸኔ ነው ከዚህ በስተጀርባ ያሉት። እና እቺ ሴትዮ በጣም ታሳዝናኛለች። ምናልባት እርግማን ይኖራታል፣ የአባትነት እርግማን ይኖራታል። ለዚህ ነው ይሄ በዚህ ቦታ ላይ በጣም አሳፋሪ ቦታ ላይ ቆማ እንደዚህ ያለችው እንጂ ሴት ልጅ ዓለምን ህዝብን አታዋቀም፣ ህዝብን አታጣላም። የህዝብን የሚያጣላ በጣም አስቀያሚ ድርጊት ነው። ሌላው በጣም እኔን የሚያሳስበኝ ይሄ ኦነግ ሸኔ እየተባለ የሌለ ድርጅት የሆነ ሻዶ የሆነ ፋንቶም የሆነ ነገርን ሁሌ የሆነ ነገር ሲጠፋ የሆነ ነገር እንትን ሲሆን በዚያ ለማላካክ ራሳቸው የፈጠሩት ይሄ ሻዶ ይሄ ሃጫሉ ግድያ ይሄ ሃጫሉ ሞት ጀስቲስ እንዳያገኝ የሚያደርጉት ነገር ነው። ምናልባት እነሱ የሚያለሙት የኦሮሞ ነጻነት ግንባር ሰዎችን፣ የኦፌኮ ኦሮሞ ፌዴራላዊ ኮንግረስ ሰዎችን፣ ሌሎችንም ሀገር ውስጥ ያሉትን አክቲቪስቶች እና ምሁራንን የኦሮሞ ምሁራንን ለማሰር ይጠቅመናል ብለው የነደፉት የመደመር አይነት ተረት ነው። ግን መሪዎችን በማሰር ግለሰቦችን በማሰር እንዲያውም በመግደል የሚቆም ህዝባዊ ኃይል የለም። ስለዚህ ማያስፈልገውን ላይቀር መውደቃቸው ላይቀር ይሄ ስርዓት ላይሞት ላይቀር ማያስፈልግ መስዋዕትነት ሊያስከፍሉን አይገባም። የኦሮሞ ህዝብ ሌላውም የኢትዮጵያ ህዝብ ማያስፈልግ መስዋዕትነት ሊከፍል አይገባም። ያለው አሁን ናሬቲቭ የተፈጠረው ግልጽ ነው እንዳልኩ ኢሚዲየትሊ ሃጫሉ እንደተገደለና ዜናው እንደተሰማ ነው። እነኚህ አርበኞች ይሄ ከካናዳ ተመልሶ የሆነ ጃኒተር አለ እና ምንም ማያፍሩ የተነገራቸው በደንብ በቃ እንትና የሚናገሩ ሰዎች ስላሏቸው እነሱን ነበር ያሰማሩት። ይሄ መንግስት እኮ እንደነታየ ደንዳ አደባባይ ላይ ቃሪያ የሚበላ ሰው የተሰገሰገበት መንግስት እኮ ነው። መንግስትም ማለት በጣም ያሳፍራል። እነሱ ናቸው ያንን ናሬቲቭ ኢሚዲየት ይለቀቁት እና ያንን እውን ለማድረግ ነው አዳነች አቤቤ ዛሬ እንትን ያነበበችው። የኦሮሞ ህዝብ ውጭም ውስጥም ያለው ተቃውሞ የአንደኛ ይሄ ስርዓት ካልጠፋ አሁንም ብዙ ህይወት ይጠፋል፣ ግልጽ ነው። ሁለተኛ ደግሞ ለልጃችን ለአርቲስት ሃጫሉ ሁንዴሳ ጀስቲስ ገዳዩ መንግስት ነው። እሷም ብላለች አማርኛ እና ትግርኛ ይናገራሉ ያለችው በኋላ ላይ እሷ አንብባ እንደጨረሰች ያየሁት ቀልድ ነበር እዚህ ሶሻል ሚዲያ ላይ። ወደ አብይ አህመድ እንትን ዲሬክት እያደረገች አማርኛና ትግርኛ ይናገራል የሃጫሉ ገዳይ ያለችው አብይ መሆኑ ነው ብለው ልጆች እንትን ሲሉ፣ ይሄ በትክክል ቀልድም አይደለም። አብይ ነው አማርኛና ትግርኛ ኦሮምኛ አቀላጥፎ የሚናገረው። የመንግስት እጅ ያለበት assassination ነው። It's a political assassination of the highest order. አሁን የሚያስፈልገን we need justice for ሃጫሉ። አንደኛ we need this government to go away. አብይ must go, PP must go. ይሄ ብልጽግና የሚባል ፓርቲ መጥፋት ይገባዋል፣ ልክ እንደ ኢሰፓ ማለት ነው። እና የኢሰፓ ያክልም እድሜ የሚኖረው አይመስለኝም። እና ያ ነው ድራማ ነው። ድራማው ታውቋል። ያሰሩትንና ለማሰር ያሰቡትን ሰዎች እንዲሁ በዚህ ጀስቲፋይ ለማድረግ ነው። እና ማንም ህፃን ልጅ በዚህ አይታለልም። ወይዘሮ አዳነች ግን ይሄ ቀን ያልፋል፣ ይሄንን ሊና ቢኖራት ይሄንን አላነብም ማለት ነበረባት። እንደዛ ነው ማስበው። ዶክተር ሩንዳሳ እንደው ይችላ ክልሎትና እንዲያብራሩ ፈልጋለሁ። በተለይ ይሄንን ነገር ባለፈውም ከኔ ጋር አርሶ ኢንተርቪው በሚያደርጉበት ሰዓት ተናግሬ ነበር። ለሃጫሉ ኦኤምኤን ለኢንተርቪው ከሆነ በኋላ ከኔ ጋር በግል ተደዋውለን ደውዬለት አውርተናል።
እንደሚያስፈራሩት ነግሮኛል። ማን ነው ብዬ በምጠይቀው ስልጣን ላይ ያለው ማን ነው ስለው እሱ ራሱ ነፍጠኛ ነው ስልጣን ላይ ያለው የሚለውን ነገር ገልጿል። አሁን ምናልባት ዶክተር አብይ የተጠቀመበት ህዝቦችን ለማባላት በኦሮሞ መካከል ጥርጣሬ ለመፍጠር ሆን ተብሎ የታቀደ ይሁን ምናልባት የትግራይ ተወላጆች ከኦሮሞ ጋር አደባባይ ወጥተው መታየታቸው ለአሁኑ ላለው መንግስት ስጋት ሆኖ ይሄኛውን ፈብሪኮ ያወጣው ድራማ ይሆን? ይሄው ስቴት ቢልዲንግ ብሎ አሜሪካኖች በተለይ ኤፍቢአይ ሲክሬት ሰርቪስ የጥቁር ህዝቦችን ንቅናቄ ያወደመባቸው ብዙ መንገዶች ነበሩ። the black panthers በጣም ጎበዝ የሆኑ well educated የሆኑ ጥቁር አፍሪካን አሜሪካንስ ነበሩ። እነሱን ለመበተን ያንዱን መሪ ሚስት ፎቶ አንስተው ከሌላኛው መሪ ጋር በፎቶሾፕ በሚመስል ነገር አገናኝተው ለዛኛው ደግሞ እንዳልባሌ ጣል በማድረግ ወይ በፖስታ በመላክ ሁለቱ እንዲገዳደሉ አንደኛው መጥቶ ሚስቴን ቀማኝ ብሎ ሌላውን እንዲገል አድርገው ያን ሰውዬ እስር ቤት ከተውት ያው መልክ ተፈርዶበት ያ ግሩፕ ተበትነዋል። ኬጂቢ ያደርጋል፣ ሞሳድ ያደርጋል። በሀገራቸው ውስጥ ቀርቶ አልፎ ተርፎ ሌላ ሀገርም ሄደው አሳሲኔሽን ያከናውናሉ። ይሄ ኮመን ኢንተለጀንስ ሰርቪስ የሚያደርገው ነገር ነው። በቲፒኤልኤፍም ጊዜ ራሳቸው ቦምብ ቀብረው ብዙ ጊዜ ትግራይ ሆቴል ላይ ቀብረው በኦኤልኤፍ ነው እንዲያደረገው የተባለበት ወቅት ትንሽ አይደለም። ማት ነገር አድርገው ራሳቸው ኢንፋክት በውጭ ሚዲያ ሁሉ ወጥቷል። ራሱ ቦምብ ቀብሮ ራሱ ሌሎችን ለማሰር ሲፈልግ እንዲያደርጋል ተብሏል። ስለዚህ አሁን ያጫሉ ግድያ በሁለት መልክ ነው የምናየው። አንዱ ኢንተርቪውን ሰምተሃል። አብይም ጠርቶት እንደተናገረው የተቀለበሰው አብዮት የሚል አንድ መጽሐፍ ላይ ተጽፏል አመት በፊት። ከዛሬ ጀምሮ ኦሮሞ ነፃ ወጥቷል እና ሰዎችን ቀስቀሰ በዚህ መንግስት ላይ እንዲነሳሳ ካደረክ አንታገስህም ብሎ አብይ ራሱ ጠርቶ እንዳናገረው። ሌላው አብይ ዋሻል ብያለሁ። ከውሸትም በጣም ቀጣፊ መሰሪ ሰይጣናዊ ኢቪል ሰው ነው። ይሄንን ያልኩበት ምክንያት ብዙ ሰው እንደዛ ዋሽቷል። ስለራሱ ማንነት የዋሸ ሰው ነው። ለምሳሌ እናቴ የቱለማ ኦሮሞ ናት፣ አባቴ ደግሞ ያው የመጫ ጂማ የመጫ ሰው ነው ብሎ ያልተናገረውን ያህል ኖቤል ፕራይስ ሲወስድ ደግሞ እናቱ ኦርቶዶክስ አማራ እንደሆነችና አባቱ ደግሞ ሙስሊም ኦሮሞ እንደሆነ ሁለቱን እንትን ብለዋል ማለት ነው። ሶ አንድ ሰሞን ቱለማ ኦሮሞ ነበረች እናቱ፣ በኋላ ደግሞ አማራ ሆነች። ዘጋ ያዝ ኖ ፕሮብለም ማዋሸት። መግደልም እንደዛ ነው፣ አውሬ ነው፣ ይገላል። ፕሌጀራይዜሽንንም ካየ የሱን ቲሲስ ተመልከት፣ ፒኤችዲ የጻፈበትን እንዳለ ከንትን ኮፒ የተደረገ ከጉግል እንዳውም ሰመራይ ለማድረግ ሞክሬ ነበረ ከየት ቦታው እንትኑን እንደወሰደው። ሌላው በእንግሊዘኛ የአሜሪካ ሴልስማኖችን ኢሚቴት ሲያደርግ፣ አንዳንዴ ኦባማን ኢሚቴት ሲያደርግ፣ ነጮችን ሲሰግድላቸው ያን ሁሉ ታያለና ኤክስትሪምሊ የታመመ ሰው ነው። አምሮው የታመመ ሰው ነው። ይሉኝታ የለውም። ስለዚህ የዛ ግድያ አንተ እንዳልከው ህዝቦችን ለማባላት ክፍፍል ለመፍጠር፣ አጫሉም ደግሞ ተነስቶ ፒፒ አትገዛኝም ከነሱ ጋር መስራት አልችልም፣ አብይ ደም እጁ በደም ጨቅጭቷል ብሎ የተናገረ ሰው ነው። ሌላው ኮሎኔል ገመቹ አያናን ሁኔታው ለምሳሌ አስሩ ቢሮ ጠራውና እኔ መታሰርንም አልሰማውም ብሎ ለቀቀው። ዛሬ ደግሞ መልሶ አስሮታል። እንደገና አስበው እንግዲህ ይሄ በጣም ፈሪ ከመሆኑ የተነሳ፣ ፈሪ ሰው መጥፎ ነው። በነገራችን ላይ ከፈሪ ሰው ጋር አትጣላ። በጣም መጠንቀቅ አለብህ። ጀግና ሰው ፊት ለፊት ነው የሚዋጋ፣ ፈሪ ሰው ግን ከኋላ ነው የሚወጋ። አብይ ፈሪ ነው፣ የታመመም ሰው ነው፣ ፈሪ ነው። እና ፈሪ በመሆኑ
አብዲ ረጋሳን አስሮታል። ሁለት ጊዜ ፍርድ ቤት ቀርቦ ዳኞች አብዲ ረጋሳን ለቀዋል። ለምሳሌ ግን አይፈለጋል ብሎ አስሮ ያስቀመጡት እነሱ ናቸው። መልሰ ግን ህግን እናስከብራለን፣ የህግ በላይነት እኛ ጨለማ ውስጥ አንደበድብም፣ ሚዲያ ማፈና አናፍንም፣ በስርዓት ነው የምንሰራው። ይሄ ሰው ፊት ለፊት ቁጭ ብሎ ዓለም በቴሌቪዥን እያየው በቲቪ በሬዲዮ የሚናገር ውሸታም ሰው ነው። እንደዚህ አይነት የአእምሮ በሽታ ግን to the extent of extreme cunning አእምሮ ለሊቱን በሙሉ ነገር ሲጎነጉንና ጭካኔ ሲያካብት የሚያድር በሽተኛ ያን ሁሉ የሚያደርግ ሰው በመሆኑ ያለ ምንም ጥርጣሬ ለእያንዳንዱ ሰው ግድያ እሱ ራሱ ነው ኮንኮት የሚያደርገው፣ እሱ ነው የሚያቦካው፣ እሱ ነው የሚያበስለው። በነገራችን ላይ ስለ አጫሉ ሲወራ እርግጥ አጫሉ አርቲስት ነው፣ ታዋቂ ነው። ግን የአጫሉ ሞት ግን it's a part of the package of the Oromo Liberation Movement. ኦሮሞ ነፃነቱን ከጀመረ ጊዜ ጀምሮ በሺዎች ተገለዋል። የሬቻ የቅርብ ጊዜውን አይደለም ማሰብ ያለብን። ያኑሌና ጨለንቆን ጣት ቆረጣና እጅ ቆረጣ ማሰብ አለብን። ስለዚህ አጫሉ ከዛ አንዱ ነው። is part of that የባሌው ሙቭመንት፣ የወሎው የጎጃሙ ሙቭመንት ያ የአጫሉ ሙቭመንት ነው። እሱም እንደሌሎቹ የተሰዋ ሰው ነው። እሱም ህይወቱን እንደሌሎቹ ኦሮሞዎች የከፈለ ያቺ እናት ጡቷ የተቆረጠላት እናት፣ ያ አባት እጁ የተቆረጠለት አባት አካል ነው አጫሉ። ብቻውን አይደለም ሞተው። ስለሱ ብቻውን ስናነሳ ሌሎችንም ማስታወስ አለብን እና ግን ኢትዮጵያ ከተመሰረተች ጊዜ ጀምሮ በኦሮሞና በሌሎች ህዝቦች የጨቀየ በዛ ስዊሚንግ ፑል የሚዋኙ ለሊቱን በሙሉ ያ ደም የሚያንቀሸቅሻቸው ደም ከልቦች፣ የማንነት አይደንቲቲ ክራይሲስ የሚያንሰፈስፋቸው በሽተኞች እስካሁን ኢትዮጵያን ተቆጣጥረውታል። በኢትዮጵያና በአማራ ስም የተደራጁ በሙሉ ዛሬ ኢትዮጵያ የሚባለውን ኢምፓየር እየመሩ ነው። ሌላው እየተመራ ነው። the good news is ትግራዮችን እንደልባቸው ተላላኪያቸው ማድረግ አለመቻላቸው የተስፋ ጭላንጭል ነው ያለው። ምክንያቱም ታጥቋል፣ ልምድ አላቸው። ስለዚህ ምንም የፈለገ ሰው የፈለገውን ይበል። አብይ ከኤርትራ ጋር ቆሞ መጥቶ ራሱን ሲያስጠብቅ 4 ኪሎ አስገብቶ ወይ ኦሮሞ ሲያስገድል፣ ኦሮሞ ደግሞ ለራሱ አላያንስ ፈጥሮ በወቅቱ ሊረዳዳ ከሚችላቸው ኃይሎች ጋር አይቆምም የሚባል ተረት ማወናበጃ ነው። ፋይናሊ ለማለት የፈለኩት ቴረር በመግደል ደም በማፍሰስ በመግረፍ በማስፈራራት አሳሲኔሽን፣ ለምሳሌ ሰለሞን የሚባል የቡራዩ ፖሊስ አዛዥ እሱ ነው ብሎ ገድለው አብዲ ረጋሳን ለማሰር ሲፈልጉ ራሳቸው ገደሉት ፖሊሱን። ያን ደግሞ ምክንያት ያደረጉት እሱ ማሰር ብቻም ሳይሆን እነመሮ እነዚህን ኦሮሞ ሊበሬሽን አርሚ በተለይ ከምዕራብ ኦሮሚያ የሚመጡ ልጆችን በጣም ስለሚፈሩ እንደ ባዕድ ሁሉ እየጨፈጨፉ እንዴት እዚህ ያድራሉ አንተ ፖሊስ እያለ ሼልተር አደረካቸው ደበካቸው የሚል ቂም ይዘውበት ነው እሱን የገደሉት። ሰለሞን ኦሮሞ ነው፣ የሰላሌ ሰው ነው። ስለዚህ ይህ ቴረር ደርግንም ስልጣን ላይ 17 አመት ብቻ ነው የቆየው። የአብይ ቴረር ደግሞ በ2 አመት ውስጥ እያመረቀዘ ግድያው የሰው ህይወትም እየመረረው ግድያውም እየባሰ፣ እነዚህ ደግሞ የአእምሮ በሽተኞች አብይን የሚመስሉ የሱ ነፍሰ ገዳዮች ግንቦት 7 ይሁን አብን ይሁን የአርበኞች ግንባር ይሁን ሁሉም ተሰባስበው አገርን በቴረር ውስጥ እያኖሩ ስለሆነ መዋጋት አለብን ነፃ እስክንወጣ ድረስ ነው ማለት። መልካም። የቡራዩ ፖሊስ የተገደለው አቶ ሰለሞን የኦሮሞ ነፃነት ግንባር ወደ ሀገር በሚገባበት ሰዓት ከተለያየ አካባቢ የሚመጡ በዛ በስመር የሚመጡ የኦሮሞ ልጆች ወደ ከተማዋ እንዳይገቡ ሲከለከል፣ ህዝቡ ወጥቶ ሲከለከል የሌላ ብሔር ተወላጆች ይህ ፖሊስ ነው በጉልበት ያስከፈተው። ያንን ቂም ተይዞ እርምጃ ተወስዶበታል። የመጨረሻ ጥያቄ ላድርገው። በመላው ዓለም ሰላማዊ ሰልፍ እየተካሄደ ነው ያለው። የአብይ መስት ጎ፣ ድምጻችን ይሰማ፣
የዶክተር አብይ ሽልማት አግባብ አይደለም፣ ገዳይ ነው የሚል የተለያየ ነገር ይነሳል። ይሄን እንዴት አያችሁት? በመጨረሻ ምን መሆን አለበት? የኔ የእናንተ ልጆች በሰላም ወጥተው እንዲገቡ እንዳይገዳደሉ፣ የተቀራውን ብሔር ደግሞ በሰላም እንዲኖር ተከብሮ ምን መደረግ አለበት? ምን ትሉኛላችሁ? በመጨረሻ የምታስተላልፉት መልእክት ካለ እድሉ ልስጣችሁና እንሰነባበት። እኔ ዶክተር እንዳሳ ሳማራይስ ያርገው እኔ ምን መሆን አለበት በሚለው ላይ ግልጽ ነው። አብይ አህመድ ብቻ ሳይሆን ስርዓቱን መጥፋት አለበት። ለዘመናት እንትን ተንከባሎ እዚህ የደረሰው የአንድ ግሩፕ ብቻ የበላይነት ስርዓት መጥፋት አለበት። ይሄ ምንም አያከራክርም። አሁን ቁንጮ ሆኖ የሚያገለግለው ለዚህ አይነት ስርዓት እና ለዚህ አይነት ስርዓት ናፋቂዎች ደንበኛ በትር ሆኖ እንዳጋጣሚ ለጊዜው እንትና ላይ ወጣው አብይ አህመድ ቅድም እንደተናገርኩት በጣም አደገኛ በትር ነው። ይሄ ሰው ራሱን ችሎ የሚቆም አይደለም። እሱም መጥፋት አለበት፣ ስርዓቱን መጥፋት አለበት። እሱም ብቻ አይደለም ማጥፋት ያለብን ሰው ብቻ ፐርሶኔል ብቻ ነው ፐርሶኔል መቀየር ብቻ አይደለም የትግላችን ዓላማ። የአጭር መልስ ያ ነው። በሌላ በኩል በዓለም አቀፍ ደረጃ በሚባል ሁሉንም የፕላኔታችንን ሀገሮች በኦሮሞ ዴሞንስትሬተርስ፣ የኦሮሞ ወጣቶች፣ የኦሮሞ አክቲቪስትስ፣ የኦሮሞ ማህበረሰብ በተለይም በዩናይትድ ስቴትስ፣ ካናዳ፣ ዩሮፕ፣ አውስትራሊያ እና በሚድል ኢስትም በጣም ከፍተኛ ተቃውሞ ያልተቋረጠ ከሳምንት በላይ እየሄደ ያለ ተቃውሞ ነው ያለው። ይሄ በጣም ያኮራኛል። የኦሮሞን ህዝብ የሚያኮራ ነው። ይሄ የሚያሳየው የኦሮሞ ህዝብ የነፃነት ትግል ምን ያክል ስር እንደሰደደና ምን ያክል ሲሪየስ እንደሆነ እና ግቡን ሳይመታም እንደማይመለስ ማሳያ ነው። የሚያሳዝነው በአጫሉ ኖሮም ሞቶም የኦሮሞን ህዝብ ሁላችንም አንድ ላይ ሰባስቦናል እና ከአሁን በኋላ የአጫሉ ለጋሲ ይሄ ነው። እንደ ሰው ይሄ ልጅ ከህይወታችን መጨረሻ ድረስ አብረውን ይኖራል። ምክንያቱም አጫሉ አክቲቪስት ብቻም ሳይሆን ድምፃዊም ስለሆነ ድምፁን እስከ መጨረሻው ትንፋሻችን ልንሰማው እየሰማ ነው ለመኖር እንገዳዳለን ማለት ነው። እኔ ዘፈን ደስ ይለኛል። የአማርኛም የአፋን ኦሮሞ ሙዚቃም አዳምጣለሁ። በአብዛኛው ኦሮምኛ ነው የማዳምጠው አሁን እና ከኔ ፌቨሪቶች አጫሉ one of the top personally እኔ ለራሴ የማስበው ይሄ አጫሉን ድምፅ እስከ መጨረሻው ህይወቴ ድረስ አብሮኝ ይኖራል። ይሄ ልጅ ሁሌ እንዳስታወስኩት ነው የምኖረው እና ሁላችንም እንደዛ ነው ማለት ነው። እኔ ብቻ ሳልሆን ልጆቼም ያውቁታል እና አጫሉን ገደሉት ብለን ስንነግራቸው ትናንሽ ልጆች አሉኝ ይሰማሉ እኛ ስንዘፍን ቤት ውስጥ እና ሁሌ ይሰሙታል። ትንሽ ሆነው እስካሁን ድረስ ማለት ነው። ስናሳያቸው ያለቀሱ፣ በጣም አዘኑ፣ ልባቸው ነው የተሰበረው እና አጫሉ ከኛ ጋር ይኖራል በድምፁም በለጋሲውም። ሌላው እኔ የኦነግ ባይ ፕሮዳክት ነኝ በኦሮሞ ነፃነት ትግል ውስጥ ማለት ነው። እኔ ደግሞ ውጭ ሀገር መጥቼ በተለያዩ አውሮፓ ውስጥ ኖር ያለው፣ ጀርመን ሀገር ተማሪ ሆኜ ኖር ያለው፣ አሜሪካ ላይ ብዙ አመት ኖር ያለው እና ተሳትፍ ያለው ጀርመን ለምሳሌ ትናንትና ዛሬ በርሊን ላይ እጅግ በጣም የሚደንቅ ትዕይንት ነው እየታያለው። ልጆች ወጣቶች ምን አይነት ሞራል እንዳላቸው እና ፖሊስን ራሱ የገፉ የሚያስተጋቡት መፈክር የሚያስተጋቡት መልእክት በጣም የሚያስደስት ነው። ኖርዌይ ላይም እንደዛው፣ በአሜሪካ ላይም በተለያዩ ከተሞች እንደዛው። በተለይ ሚኒሶታ ነው የምኖርበት። የኦሮሞ ኮሚኒቲን ከመሰረቱ ሰዎች በጣም ካጠናከሩ ሰዎች አንዱ ነኝ። ብዙም ኢንቨስት አድርጌያለሁ ኦሮሞ ኮሚኒቲ ኦሮሞ ኮሚኒቲ ኦፍ ሚኒሶታ እዚህ በደንብ እንትን እንዲል። አሁን እኛ ደግሞ ሌላ ትውልድ ፈጥረናል። ሳምንቱን በሙሉ ሃይዌይ 94 ስቴት ሃይዌይ 94 እስከ ማዘጋት ድረስ የነበሩ ወጣቶች ይህንን አመፅ ይህንን ሰላማዊ ሰልፍ የሚመሩት የኦሮሞ ወጣቶች አብዛኞቹ እዚህ የተወለዱ፣ ሌሎቹ ደግሞ 5፣ 6፣ 3 አመት ሆነው የመጡ የኦሮሞ ወጣቶች ናቸው። እኔ ብቻ ሳልሆን ወይም ደግሞ እኔና እናንተ ብቻ ሳንሆን ትውልድም ውጭም ውስጥም አፍርተናል። ይሄ በጣም የሚያበረታታ ነው፣ መቀጠልም አለበት። እንዲያውም እኔ በዚህ አጋጣሚ ወደ ዴሞንስትሬሽን ነው የሚሄደው። ወደኋላ የቀረሁት ይሄ ፕሮግራም ስላለ ነው።
በሌላውም አካባቢ መቀጠል አለበት ማለት ነው። ሌላው በጣም አደገኛ ስህተት የሰራው የኖብል ኮሚቲ ነው። አብይን ልብ የሰጠው አብይ አህመድን እንደዚህ ያደረገው ኢንፍሌት ያደረገው ኖብል ኮሚቲ ነው። ይሄ አብይ ኖብል ኮሚቲ እስኪወሰድና ሪትራክትድ ሪቮክድ እስኪሆን ድረስ ይሄ መቀጠል አለበት። ጀስቲስ ፎር ሃጫሉ መቀጠል አለበት። እኔ ፍሪ ጀዋር፣ ፍሪ በቀለ፣ ፍሪ ሽጉጥ ገለታ፣ ፍሪ ገመቹ አያና እኔ አልልም። አሁን to be honest of course free ኦሮሞ political prisoners, free all political prisoners ይሄ ሞቷችን ነው። ሰው ኦሮሞ ይሁን ትግሬ፣ አማራ whatever ሰው በአመለካከቱ መታሰር የለበትም። ማንም ሰው በአመለካከት መታሰር የለበትም። we will say free all political prisoners። መጨረሻ ላይ ግን ትግላችን ነው ፍሪ የሚያደርጋቸው እንጂ በተናጥል ፍሪ ጃዋር፣ ፍሪ በቀለ እያል ይሄንን እንድንዘምር ነው የሚፈልጉት እና አብይ ይሄንን ባህል አድርጓል የዲያስፖራ እያሉ ይሄንን እንድናደርግ ነው የሚፈልጉት። ኦፍ ኮርስ እነኚህ ሰዎች መሪዎቻችን ናቸው፣ ልጆቻችን ናቸው። they all have to be free including non oromos። አሁን መታገል ያለብን አብይ must go የፒፒ ስርዓት ብልጽግና ፖለቲካ ፓርቲ አይደለም። ብልጽግና የወንበዴዎች፣ የወሮ በሎች፣ የሌቦች ጥርቅም ነው። ብልጽግና ሀገር የሚመራ ፓርቲ አይደለም። ስለዚህ የስራ አጦች ስብስብ ስለሆነ ብልጽግና መጥፋት አለበት። አብሮ ብልጽግና ከጠፋ የአብይ ስርዓትም የነፍጠኛ ስርዓትም አብሮ ይሞታል ማለት ነው። ሌሎች እንደነ ካሳዬ ጨመዳ እና መስፍን ወልደ ማርያም እነሱ ራሳቸው their life will take its own due course። ይሄ አምላክ ስራ ነው። እነኚህ ሰዎች አይማሩም። መጨረሻ ላይ ያ ጄኔሬሽን ከተወሰነ ጊዜ በኋላ አይኖርም። ያ ጄኔሬሽን በተፈጥሮ ፕሮሰስ ካላለቀ እነሱ የሚማሩና ሰውን የሚሰሙ ሰዎች አሉ። ስለነሱ ካሁን በኋላ አንጨነቅም እና ይሄ የበሰበሰ ስርዓትና አስተሳሰባቸው ከነሱ ጋር ይሄዳል። እኛ የኦሮሞ ህዝብም ማንኛውም ህዝብ ጀስቲስ ለጀስቲስ የቆመ ለፍትህ የቆመ ህዝብ ለህዝቦች ነፃነትና ፍትህ ለእኩልነት የቆመ ህዝብ በሙሉ ይሄ የፖለቲካ ስርዓት አብይ የሚመራው የመጨረሻው የበላይነት የፖለቲካ ስርዓት የጽንፈኝነት የፖለቲካ ስርዓት እንዲደመሰስ እንቀጥላለን። ጀስቲስ ለሃጫሉ ሁንዴሳ፣ ፍሪ ኦል ፖለቲካል ፕሪዝነርስ፣ የኦሮሞ የነፃነት ትግል ያሸንፋል። መልካም ዶክተር ሩንዳሳ ባለፈው ሳምንት አናግሬያቸው ነበረ። የቀድሞው የጠቅላይ ኦሮሚያ ፍርድ ቤት ዳኛ አቶ ተሻለ አበራ ትልቁን እስር ቤት ነው ማፍረስ ያለብን። ይሰሙኛል ዶክተር? አሁን ወደዚህ ኮኔክሽኑ መጥፎ ስለሆነ ወደዚህ ተንቀሳቀስኩ። መልካም። የቀድሞው የጠቅላይ ኦሮሚያ ፍርድ ቤት ዳኛ አቶ ተሻለ አበራን ባለፈው ሳምንት ኢንተርቪው ሰርቻቸው ነበረ። የምንታገለው ትልቁን እስር ቤት ለማፍረስ እንጂ ከላይ ይፈታ አይደለም ወደሚለው ደርስ ብለዋል። አሁንም አቶ ረጋሳ ያንን ነው ያሉት። በመጨረሻ የሚያስተላልፉት እና ጠቅላላ አድርገው ስላለው እየተካሄደ ስላለው ሰላማዊ ሰልፍ እንዲሁ የሚያስተላልፉት መልእክት ካለ ድሎ ልስጦት ዶክተር። አመሰግናለሁ። ዋናው ነገር ይኸው ፕሮስፐሪቲ ብሎ አሁን ረጋሳ ደጋግሞ ያነሳው ነገር የማጭበርበሪያ ቋንቋ ነው። አብይ እና ዘመዶቹ የዚህ የአይደንቲቲ ክራይሲስ ያለባቸው የኦሮሞ ነቀርሳዎች የተሰባሰቡበት ፓርቲ ማጭበርበሪያ ነው እንጂ ፕሮስፐሪቲ ትርጉሙ እንደሚያሳየው ከበርቴ መሆን ነው፣ ሀብታም መሆን ነው። ይሄ ስለ ኢኮኖሚ ነው በብዛት ፎከሱ እንደምታየው። ነገር ግን በኃይለ ሥላሴ ስር ፕሮስፐር መሆን ያልቻለ ህዝብ፣ በኃይለ ሥላሴ ስርዓት ከበርቴ መሆን ያልቻለ እንዲያውም ያ ስርዓት መጥፎ ነው ተብሎ የተገረሰሰ ወደዛ ስርዓት ከተመለስን ሀብታም እንሆናለን የሚለው ውሸት መሆኑንና እንደዚህ አይነት ሂፖክሪሲ የአጭበርባሪዎች ማወናበጃ ሴልስማን ለጊዜው ሀሳብ የሚሸጥበት እንጂ ሀገርን ወደ ሰላም የሚያመራ ህዝቦችንም
ኢኮኖሚም ይሁን የባህል ባለቤትነት የሚያጎናጽፍ እንዳይደለ ህዝባችን ሊረዳ ይገባል። ሰላማዊ ሰልፍ ውጪ የሚደረገው ሰላማዊ ሰልፍ ዲፕሎማቲክ ሮል ሚና ሊጫወት ይችላል። ዋናው ትልቁ ግን አገር ቤት ውስጥ የሚደረግ ትግል ነው። ያ ትግል ደግሞ ወቦ ወይንም ወራነ ቢልሱማ ኦሮሞ ነው። ለነዚህ ሰዎች ሰሞኑን ትላንትና አገር ቤት ደውዬ ነበረ። ኦሮሚያ የሚጋዘው ጥይትና ታንክ በተለይ ወደ ምዕራቡ የሚጓጓዘው አርሚ ቁጥርና ስፍር የለውም። ያንን ነው ተዋግተን ማሸነፍ የሚገባን። ተዋግተን ለማሸነፍ ደግሞ እያንዳንዳችን በገንዘብም በቁሳቁስም በመላክ ሐሳብም በመላክ ወይ አስፈላጊም ሆኖ ከተገኘ ጥሪ ከተደረገልን ሜዳ ላይ ባሉ ሰዎች ጥሪ ከተደረገልን በጎረቤት ሀገር በኩል ዞረን ሄደን ጠመንጃ ይዘን መዋጋት ነው የሚያስፈልገው። ቀሪው እኔ በበኩሌ ቀሪ ህይወቴን በደስታ መኖር የሚችለው የሆነ እንደዛ አይነት ቦታ ከተሳተፍኩ በተለይ ውጊያ ላይ ከተሳተፍኩ ነው ብዬ ነው ማምነው። እውነት ለመናገር ታላቅ የመንፈስ እርካታ የሚሰጠኝ ከነዚህ ውራጅ ዝቃጭ ሰዎች ጋር ከመከራከርና በየቀኑ ፌስቡክ ላይ ወይንም ሚዲያ ላይ ወጥተን ከነዚህ ጋር በመነታረክ እነሱን ደግሞ አሳምነን ሰላም እናመጣለን ብለን በማሰብ እንዳይደለ ሙሉ በሙሉ እረዳለሁ። እኛ ሊኖረን የሚገባ ቆራጥነት እነዛ የእስራኤል ሰዎች 900 ሆኖ ተራራ ላይ ወጥተው ድንጋይ ወደ ጠላታቸው ያንከባለሉ እስከመጨረሻው እንዳለቁ ሰዎች ነው መሆን ያለብን። የዛ አይነት ቆራጥነት ሊኖረን ይገባል። ቅድም በመግቢያዬ ላይ እንዳልኩት ነፃነት ከህይወት በላይ ይገዝፋል። ያለ ነፃነት መኖር ውሻ መሆን መዋረድ ነው። ተዋርዶ ከመኖር ደግሞ ሞት ይሻላል። እና የኛም ኩታራዎች አጭበርባሪዎች በህይወታቸው ስራ ሰርተው የሁለት ሳምንት ደሞዝ ሳያገኙ የኖሩ ወራዳ ሌቦች የዘመዶቻችንን ደም አፍስሰው ውስኪ የጠጡ ውስኪ የሚራጩበትና በደስታ ይከሌን ገደልን ብሎ የሚጨፈርበት አገር ኦሮሚያ መሆን የለባትም። እነ ሌንጮ ለታ ሌንጮ ባቲ በዛ ራሳቸውን ኮንግራጁሌት እየተደራረጉ ሊኖሩ ይችላሉ በሚፈሰው ደም እንደ ራሳቸውን እንዳዋቂ አድርገው ከጠላት ጋር በማጨብጨብ ያንድ ቀን ስሜታቸውን የሚያረኩበት በየመጠጥ ቤቱ ዞሮ ስሜታቸውን የሚያረኩበት የኛ ህዝብ ደም መቆም አለበት እና ዞሮ የፊውዳል ሲስተም አይሆነንም። ለዚህ ነው የተቀለበሰው። የምኒልክም አይሆነንም። የነዚህ የጭንጋፍ የእንግዴ ልጆች ጭንቅላትም ከኛ ጭንቅላት በላይ እንዳይደለ መታወቅ አለበት እና እስከ መጨረሻው ተዋግተን አሁን የተነጠቅነውን ነፃነት ሙሉ በሙሉ ተጎናጽፈን ወደ እድገት ጎዳና የምናመራበት ቀን አጭር እንደሆነ ነው የሚሰማኝ። አመሰግናለሁ። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች ተመልካቾቻችን እንግዲህ እስካሁን ድረስ የተለያየ ሐሳብ ስናንሸራሽር ቆይተናል። ይህ ሐሳብ የእንግዶቼ ነው፣ የሰይፈ ነበልባል ራዲዮ አይደለም። የተከበራችሁ እንግዶቼ ለቃለም ጠይቁ ፈቃደኛ ሆናችሁ ስለቀረባችሁና ይህን የመሰለ ውይይት ስላደረግን በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። በሌላ ጊዜ በድጋሚ እንገናኛለን። ለዛሬው እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። ባየ ገለቶኒ ጀምቦላ ጮሬ ተባረክ ጉደዱ አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ እንገናኛለን። ደህና ሁኑ። Yes,